ጤና ይስጥልን የስለኛ ፖድካስታችን ተከታታዮች ዛሬ እንግዳ አድርገን ያቀረብናት ዮርዳኖስ በዛብህ ናት። በሶሻል ሚዲያ ላይ በተለይ ከሴቶች ከህፃናት ጥቃት ጋር ተያይዞ እንቅስቃሴ በማድረግ እናውቃታለን። እንግዲህ ከተለመደው እንቅስቃሴዋን ባሻገር የግል ህይወቷ ምን ይመስላል የሚለውንና ይህንን በሴቶች ላይ በተለይ ተደጋግሞ የሚደርሰውን ጥቃት ለመከላከልና ለማስቆም ምን መደረግ አለበት የሚለው ላይ ከሷ ጋር ጭውውት እናደርጋለን። እንድትከታተሉ እንጋብዛችኋለን። ጆርዲ እንኳን ደህና መጣሽ። እንኳን ደህና ቆይሽኝ ኤልሲ። በሙያሽ መሀንዲስ ነሽ። ቲክቶክ ላይ ደግሞ ከሴቶች ህፃናት ጥቃት ጋር እኔ እንደ ታጋይ ነው የማይሽ። ብዙ ሰው ፌሚኒስቷ መጣች ብሎ ደግሞ የሚልም ሰው ሊኖር ይችላል። ዛሬ ጆርዲ ማናት የሚለውን ነገር የተለየ እኔ ዝም ብዬ ሳይ ዘመዴ ነው የምትመስይኝ። በነገርሽ ላይ ፈገግታሽ አለችኝ እንደዚህ አይነት አክስትና ቲክቶክ ላይም ደግሞ ካንቺ በጣም ብዙ እንደተማርኩኝ ከዚህ ቀደምም በኢንቦክስ አድርጌልሻለሁኝ። በጣም ጎበዝ ነሽ። በደንብ ነው ማደንቅሽ እኔና ዛሬ በፖድካስት ከኔ ጋር ስለምትጫወቺ ደግሞ ደስ ብሎኛል በጣም። እኔም በጣም ደስ ብሎኛል። ያው ቅድም እንደነገርኩሽ በጣም ነው የምወድሽ። ሬዲዮ ላይ በጣም ሰማሻለሁ። ኦልሶ ደግሞ አሁን ከሴቶች ጋር በተያያዘ የምንቀሳቀሰው እንቅስቃሴ ላይ ትልቅ ሚና ተጫውተሻል። አንቺ አታውቂውም እንጂ ሬዲዮ ላይ የማዕዛን ስቶሪ ብሬክ ያደረግሽው አንቺ ነበርሽና ከሱ ጋር ሁሌም ደግሞ ስለማያይዝሽ ኦልሶ ደግሞ በጣም ስለምወድሽ ገርሞኛል እንደውም ስትጠሪ ና this is very monumental for me. Thank you. ረስቼዋለሁ። ረጅም ጊዜ ነው ያስቶሪ የነበረውና በባሏ ጥቃት የደረሰባት ልጅ ነበረች። የሷን ታሪክ እንግዲህ እኔ ረስቼው አንቺ ነሽ ያስታወሽኝ። ለማንኛውም ምክንያት መሆኔን በጣም አሪፍ ነው ጆርዲ፣ በጣም ደስ ይለኛል። አንድ እንትን ላይ ስታወሪ መሀንዲስነት ያልመረጥኩት ነው ስትይ ነበረ። መምህር መሆን አስበሽ ታቂ ነበር እንዴ? አላውቅም። አታቂ። ግን አሁን ቲክቶክ ላይ ስትሰሪ በግራፍ አድርገሽ ማስታወሻ ይዘሽ በተለይ ከጾታ እኩልነት ጋር ተያይዞ የምትሰሪያቸው ነገር ላይ በጣም ነው እኮ የምታስረጂው እና ሰው ሁሉ ማስታወሻ ይዞ ልክ እንዲሰማሽ እንዲቀበልሽ አይነት እንደዛ ነው የምታደርጊው። ነች ልጅ መምህር ብትሆኑ በጣም ያዋጣታል እላለሁ። ወንድሜና እህቴን አስጠኝቻለሁ በእርግጥ ልጅ እያሉ፣ ግን እንጃ እንደዛ አስቤ አላውቅም። ምናልባት ሰው በጣም እንዲረዳው ከመፈለጌ የተነሳ ይመስለኛል እንደዛ ዲቴል ገብቼ ማስረዳው እንጂ አስተማሪ የመሆን ሀሳብ እንኳን ኖሮኝ አያውቅም። ግን ታትረሽ ነው የምታስረጂውና ሰው ውስጥ እንዲገባ ላይ ያለ መሰልቸት ነው በጣም ያንን የምታደርጊውና ምን መሆን ነበር ግን የምትፈልጊው? ማለት በጣም ከባድ ነው። ምክንያቱም ቤት ውስጥ በጣም ፎከስ እንዳደረገ ሲፈለግ የነበረው ትምህርት ላይ ነው፣ አርት ላይ ነበር። ግን እኔ ማለት አሁን ክረምት ላይ ጊዜ ይኖረኛል፣ ስዕል ነበር፣ ድርሰት ጽፍ ነበር፣ ግጥም ገጥማለሁ። ሶ አርቲስቲክ የሆኑ ነገሮች ላይ ይመስለኛል በእኔ ምርጫ ቢሄድ ኖሮ እዛ ፊልድ ውስጥ የምገኝ ይመስለኛል። ግን ያው ይሄንን ነገር አቁሚና ወደ ትምህርት ነው የሚያጓጣሽ፣ ስራ የምታገኙ ተምረሽ ነው የሚባለው ሜንታሊቲ ቤተሰቦቻችን ላይ ስላለ ያው ወደ ናቹራል ሳይንሱ ገባው። ከዛ ደግሞ መንግስት ወደ ምህንድስና አስገባኝ ማለት ነው። ተምረሽም ሰራሽበት አይደለ? አዎ 7 አመት። አሁን አቁመሻል? አቁም ስትይ ሰምቻለሁ። አቁሜያለሁ። ምን እየሰራሽ ነው አሁን? እያረፍኩ ነው። ይምርሽን ነው? እውነት? ስንት ጊዜ ሆነሽ አሁን? አይ ቲንክ 6 ወር ሆኖኛል። እንዴት እያጣጣምሽው ነው? ምን ነበር በጣም ይናፍቅሽና ስራ ላይ ሆነሽ ያጣሽው ነገር? መተኛት፣ እንቅልፍ እና ስልክ አለማውራት። ስትሪክት ነው ስራ ላይ? አማራጭም አይኖርሽም ከክላይንት ጋር ማለት። ታውሪ ነበር እዛ? አዎ በጣም ስልክ አወራ ነበር። ክላይንቶች ይኖራቸዋል ስልክሽ፣ አለቆችሽ አሉ፣ አብረውሽ የምታሰሪያቸው ሰዎች ደግሞ ሰራተኞች ደግሞ አሉ። ስለዚህ ኮንስታንትሊ ስልኬ ይጠራል። አም ኦልዌይስ ሙቪንግ። ስፔሻሊ የመጀመሪያዎቹ 3 አመታት ላይ ትንሽ ይከብድ ነበረ። ከአዲስ አበባ ወደ ገላን አካባቢ ጠዋት ተነስቼ እዛ ሄጄ እንደገና እየተመለስኩ ነበር የምሰራው። አንዳንዴ ከእሁድ እስከ እሁድም ልንሰራ እንችላለን ፕሮጀክት ሌት ከሆነ ምናምን። ሶ ምንም ሌላ ነገር ላይ ምንም ፎከስ ልታደርጊ አትችይም። ሶ
እንዴት ግን ውሳኔው አልከበደሽም ነበረ? ብዙ ሰው ስራ አጣው ብሎ ኮምፕሌን ስለሚያደርግ ስራዬን አቆም በጣም ወደው ስራ ነበር የሚገርምሽ። በጣም ወደው ስራ ነው፣ ኢንጆይ ማድረገው ስራ ነው። ኦልሶ ደግሞ ስፔሻሊ የመጨረሻውን በቃ የመጨረሻውን ፕሮጀክት መጨረሻ ላይ የሰራሁት ፕሮጀክት እንደ ልጄ ነበር ማለት እችላለሁ። ብዙ ክሪኤቲቭ እንትኑ እኔ ጋር ነበረ፣ ኮንትሮሉ እኔ ጋር ነበርና ብዙዎቹ ነገሮች የነበሩት የኔ ሀሳቦች ስለነበሩ ምናምን ዋከዌ ማድረግ በጣም ከባድ ነበር። ግን ተቀጥሮ መስራት ደግሞ በጣም ከባድ ነው። ኦልሶ የኔ ድርጅት አይደለም ድርጅቱ። ከዛ ደግሞ ያው አለ አንዳንድ ሰዎች ጥሩ ሰዎች አይደሉም፣ ጥሩ አለቆች አይደሉም። ምንም ልጅ የለኝም ማሳድገው፣ ልክፈል ብዬ የምጨነቀው የቤት ኪራይ ምናምን የለብኝም። አሁንም ከእናቴ ጋር ነው የምኖረው። እናቴን ሽሮ እየበላው ፊገር አውት አደርገዋለሁ የሚቀጥለውን ቻፕተር ብዬ ወሰንኩኝ። ያው ሰፖርት ሲስተም ስላለኝ አልተቸገርኩም። ሰፖርት ሲስተም ባይኖረኝ ኖሮ እንደ ሌሎች ሰዎች ስፔሻሊ ከክፍለ ሀገር መጥተው አዲስ አበባ ስራ እየሰሩ የሚኖሩ ሰዎች ተከራይተው ነው እየኖሩ ያሉት። ሶ በጣም ዲፔንድ ያደርጋል ሳላሪያቸው ላይ ህይወታቸው ማለት ነው። እኔ ግን ለቤት ተቆራጭ ከማድረግ ውጪ ምንም ወጪ የለኝም። ራሴን እያቀበጥኩ ምኖር ሰው ስለነበር በቃ ለትንሽም ጊዜ ቢሆን ይቅርብኝ ብዬ ነው ያቆምኩት። በጣም ደስ ይላል። ከአያትሽ ጋር የምትኖሪ ነበር የሚመስለኝ። ስለማይው አበበች ብዙ ሰው ቲክቶክ ላይ የሚያይሽ ሰው ደንብ ነው የሚያውና በአያት ነው ያደገችው ብዬ ነበር ማስበው። አሁን ደግሞ በአያቴ ነው ያደግኩት። 8ኛ ክፍል ድረስ አያቴ ጋር ነው ያደግኩት። ወላጆችም ያሉ ማለት ነው? ኦኬ። አባቴ መርከበኛ ነው፣ ሶ ሞስትሊ የለም። እናቴም እንደዚህ በጣም እየተሯሯጠች ስራ የምትሰራ ሰው ናት። ሶ አት ዘ ታይም ኃላፊነት ያለው ሰው አያቴ ነች። ለሷ ነው የተሰጠሁት። እሷ ነች ያሳደገችኝ። እሷ እና እኛ ቤት አክቹሊ አክስት የሚባል ነገር የለም። እህትማማቾች አንድ ላይ ነው ልጆቻቸውን ያሳደጉት። እንደዛ አይነት ፋሚሊ ነው ያለን። የአክስቴ ልጅ የምለው ሰው የለም። ሁሉም ወንድሜ እህቴ ተባብለን ያደግነው። ኦልሶ ደግሞ እናቶቼ ናቸው። አንድ ግቢ ነበሩ። ሶ አሁን እኔ 3 እናት ነው ያለኝ። እድለኛ ነሽ። እንዴት ወለደችኝ ያለች። ከዛ ደግሞ ታናናሽ እህቶች አሉ። እሷ ሳትኖር ስቴፕ አፕ አድርጋ ያሳደጉኝ ማለት ነው። ከዛ ደግሞ አያቴ ያለች። ሶ ተከበሽ በጣም ደስ በሚል አንድ ግቢ ነበር የሚኖሩት ወይስ እንዴት ነው? ትልቅ ግቢ ነው። ግቢውም ደግሞ ይመቻል። እንደዛ ነው ያደጉት። አንድ ላይ ተፈራርቀዋል። ያው ማለት እናቴ አሁን ስራ ስትሄድ ሌላኛዋ ደግሞ ወደ ውጭ ሀገርም ሄዳ ነበረ ለስራ። ሶ እየተቀባበሉ ነው። ከሆነ ጊዜ እስከሆነ ጊዜ የሆነ ሰው ነበር፣ ከሆነ ጊዜ የሆነ ሰው እንደን የሆነ ሰው እያለ አያቴን ሰፖርት ያደርጉ እያገዙ ማለት ነው። አብዛኞቻችን አንድ ላይ ነው በቃ ተሰብስበን ያደግነው፣ ወንድም ሴትም ማለት ነው። በጣም ብዙ ነበራችሁ ማለት ነው። እኔ እዛ ቤት በነበርኩ ሰዓት 3 ነበር። ታላላቅ 2 ወንድሞች አሉኝ። ከዛ እኔ ትንሿ እኔ ነበርኩኝ። አዎ እዛ ቤት ከተሙላቀቀ ሰው ከተባለ እኔ ነኝ። አዎ እንጂ ሁሉም ሊጣብኩቶ ቤት ጠርጎ የበላበትን ሳህን አጥቦ ምናምን ሁሉም ስራ እየሰራ ነው ያደገው። እኔ ትንሽ ለቀቅ ተደርጊያለሁ እንደውም አይደለ? ግን ሙያሽን እያሳየሽ እኮ ነው አሁን ሙያ ብዙ ነገር ያው እያየሽ ስታድጊ ትይዣለሽ፣ ግድ ነው። ኦልሶ ደግሞ መብላት የምወዳቸውን ነገሮች ስራዬ ብዬ ተምሬያለሁ። ራስሽ ትሰሪያለሽ። በአያት እጅ ማደግ ግን እንዴት ነው? አይደለም ሞልቃቃነቱን ራስሽ ብለሽዋል። የአያት ልጅ እንደዛ ነው ይባላል። ከዛ ውጪ ባለው አሁን ሌላ ላይም ስትናገሪ እንደሰማው ታላላቅ ወንድሞችሽም የሴት የወንድ የሚባል ስራ የሌለበት አንድ ላይ ነው አያትሽ ተሳድጎ የነበረውና እንዴት እንደዛ አደረጉ? ራሳቸው ግን ትንሽ ይገርማል እኮ እሳቸው ባደጉበት በኖሩበት እድሜ ክልል ላይ። አያቴ ምን አይነት ሜንታሊቲ ያላት መሰለሽ? የምትበይ ከሆነ መስራት አለብሽ ነው። ይሄን ያክል አሁን ይሄ የጾታ እኩልነት ውስጥ ምናምን ገብታ ሳይሆን እነዚህ ልጆች ይወጣሉ ከኔ ቤት ከኔ ጉያ ይርቃሉ። የዛ ሰዓት ኢንኮምፒተንት መሆን የለባቸውም። ቤታቸው መቆሸሽ የለበትም፣ ልብሳቸው መቆሸሽ የለበትም፣ የሚበሉት ነገር ማጣት የለባቸውም። ኦልሶ የውጪ ምግብ በጣም ነው የሚያናዳት እና ምንድነው ሀሳቧ ራሳቸውን እንዲችሉ በቃ ወንድ ስለሆኑ ሴት ስለሆኑ ሳይሆን ትበላለህ አይደል ስራ ነው። ቤት ውስጥ ረዳት ነበረ ሞስትሊ፣ ግን
የሆነ ይሄ በርበሬ ማዘጋጀቱ ላይ ምናምን ነው የምታገኛቸው እንጂ ይሄ ቤት ማጽዳቱን ምግብ መስራቱን መብላቱን ልብስ ማጠቡ ምናምን ራሳችንን ስናደርግ የነበረው መቻል አለባችሁ ነው። በቃ ይሄ ቤዚክ ላይፍ ስኪል ነው። ሰው እስከኖረ ድረስ ይሄ ችሎታ ሊኖረው ይገባል ብላ ነው የምታስበው። ስለዚህ ሁላችንንም እሱን አስተምራን ያሳደገችን። ወንዶችንም ጭምር? አዎ ታላላቅ ወንድሞቼ እንጀራ መጋገር ይችላሉ፣ እኔ አልችልም። ለምሳሌ እነሱ የጋገሩትን እየበላሽ ማለት ነው? እነሱ የጋገሩትን እየበላው ነው ያደግኩት ማለት ይቻላል። ያቦካሉ፣ ውሃ ይቀይራሉ ምናምን፣ ከዛ አብሲት ጥለው እንጀራ ይጋገራሉ። ስፔሻሊ አንደኛው በጣም ጎበዝ ነው። ምርቃትም ይኖረዋል ደግሞ። አዎ እኔ አሁን ወደፊት ብቻ ትለኛለች፣ አሁን ብቻሽ ስትኖሪ ምን ልትሆኚ ነው? ማን ጋግሮ ሊያበላሽ ነው ስትለኝ፣ እኔ እንጀራ አልበላም ብቻዬን ስኖር እላታለሁ። ግን ደግሞ እንደ ፀሐይዋንም ባትመስል የሆነ ግማሽ ጨረቃ ነገር ማድረግም ቢሆን ጋግራለሁ መጋገርሽ አይቀርም። ግን ከሳቸው ጋር በማደግ እንደው ለህይወትም ይሆን ክህሎቱ የስራው የመሳሰለው እንዳለ ሆኖ ለህይወትሽስ የሚጠቅም ነገር እስካሁን ድረስ ስትለቂያቸው ያለው ቲክቶክ ላይ እና ከሳቸው ጋር የተለየ ቅርበትም አለሽ እና ስትጨነቂም እሳቸው ጉያ ስር ሽጉጥ ስትይማ ያለውና ባንቺ ህይወት ውስጥ ያላቸው ሚና ምንድነው? እኔ እንጃ። እናቴም ነች፣ አለቃዬም ነች፣ አስተማሪዬም ነች። ብዙ ስፔሻሊ ትምህርት ቤት ሄጄ ያላገኛቸውን ነገሮች ከሷ ነው ያገኘሁት። አንኮንዲሽናል ላቭ የሚባለው ነገር ምን እንደሆነም የተማርኩት ከሷ ነው። በአጠቃላይ አሁን ማንነቴን እንዳለ ክሬዲት የምሰጠው ለሷ ነው። ጉብዝናዬም ድክመቴም ኤቭሪቲንግ በቃ ጠፍጥፋ እንደሰራችኝ ነው የማስበው አያቴ። ትምህርት ላይ በጣም ፎከስ እንዳረግ ስፔሻሊ በገንዘብ ራሴን እንድችል ከልጅነቴ ጀምሮ ስትመክረኝ የነበረው እሷ ነች እና ስፔሻሊ ልክ ወተሽ ዓለምን ስታይ ነው ያ ምክር ምን አይነት ስፔሻል እንደሆነ። ምክንያቱም ሌሎች ሴቶች ሲመከሩ የነበረውን ነገር ስትሰሚ እና አንቺ የተመከርሽውን ስትሰሚ እንደዚህ አይነት ነጻነት፣ እንደዚህ አይነት የአእምሮ ነጻነት ማንም ሰው መጥቶ ሀሳቡን ሌላ ሊጭን የማይችል አእምሮ አለኝ ብዬ አስባለሁ። ያንን ፖሲብል ያደረገችው እሷ ነች እና ዲግሪዬንም ደሞዜንም ያለኝን ሀብት ኤቭሪቲንግ ለሷ ነው ክሬዲት የማደርገው። ኢትስ አሜዚንግ። በጣም 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 እድለኛ ነኝ ብዬ አስባለሁ። እግዚአብሔር መርጦኛል። ደስ ይላል በጣም። ደግሞ አሁንም አድገሽ ተምረሽ ስራ ላይም ሆነሽ እስካሁንም ደግሞ ኖሮ ማየታቸውን በጣም ትልቅ ነገር ነው እና በአያት እጅን ያደግነው ሲሉ ምን አይነት ህይወት ይሆን እያልኩኝ ሁልጊዜ። አሁን ቲክቶክ ላይ ስለምትሰሪው ስራ ያውቃሉ? አዎ። ትንሽ ደስ አይላትም? ደስ የማይላት ምንድነው የምታስበው? አደጋ ላይ ትወድቂብኛለሽ። አንዱ የተበሳጨው የሆነ ነገር ቢያደርግብኝ ምን አደርጋለሁ ነው የምትለው። ያ ትንሽ ቅር ይላታል እንጂ የሚያሰማቸው ሰው ምናምን አለ የምትሰሪው? አዎ ያው ቤት ውስጥ ያያሉ ይሰማሉ። እንዲህ አለች ምን ይላሉ? ያኔ እንግዲህ አሁን ስለ ቲክቶኩ ካነሳን በጣም ኃይለኛ ነሽ። ወደ ኋላ ቲም አንድ ሰው ከነካሽ አለቅም ነው ብታገኙ እንጃ ምን እንደምታረጊውና ያንን ነገር ሲያዩ ምን ይላሉ? እንከራከራለን ብዙ ጊዜ። እንዳልኩሽ ነው ከደህንነት ጋር ነው የሚያያይዙት እነሱ። እንዳልኩሽ በሴቶች ተከብቤ ነው ያደኩትና ሁሉንም እያንዳንዱን ኢንዲቪጁዋሊ ብታያቸው እኔ ቲክቶክ ላይ የማሳየውን እንትን ታየዋለሽ። ካልነካሻቸው አይነኩም፣ ካልደረሽባቸው አይደረሱም። ግን ከተደረሰባቸው ግን አንበሳ የሚሆኑ እናቶች ነው ያሳደጉኝ። አያቴም ጭምር ማለት ነው። አያቴ መነኩሴ ስትሆን ነው በቃ እንትን ያለችው ማለት ያው ዓለም በቃኝም ስለሆነ መንኩስና በቃ ሰውን ቢነካት በቃ አትጣሉ ረፉ ምናምን እንጂ አያቴም በጣም ኃይለኛ ነበረች። በጣም ፍቅር አለ፣ ያስጠጉሻል፣ ይረዱሻል፣ ምንም ችግር የለባቸውም። ግን ከተራገጥሽ ደግሞ ሌላ ታሪክ ነው የሚፈጠረውና እናንተ እኮ ናችሁ ያሳደጋችሁኝ፣ ምን አይነት ሰው እንደሆነ ነው ኤክስፔክት ያደረጋችሁት እላቸዋለሁ አንዳንዴ። ይሄ ደስ ይላል። ብቻ ቲክቶክ ስትጀምሪ ግን የእጅ ስራዎችን ለማሳየት
ከውሻዬ ጋርም ያለኝን ነገር ውሻሽ የለችም እንዴ አሁን? ሞታለች። ሶሪ እንደዛ ብለሽ ነበር የጀመርሽውና ወደዚህ ከጾታ ጋር የተያያዙ ትምህርት መሰጪባቸውን የራስሽን ሀሳብ መግለጽ የጀመርሽባቸውን እንዴት ነው የጀመርሽው? ከዛ በኋላ ራሱ ነው ያንን ቅርጽ የያዘው። ባይ ዘ ዌይ እንዳልሹ ነው እጅ ስራ የምወዳቸውን ዘፈኖች ሊፕሲንክ እያደረኩ እጅ ስራ ልሰራ ፈን ላረግ ምናምን ነው የመጣሁት። ግን ስታይ ደግሞ ዝም የማትዩ ነገር አለ። ከዚህም በፊት ሶሻል ሚዲያ ላይ አድቮኬሲ ሰርቻለሁ። ግን ቲክቶክ ደግሞ በጣም ኢንተራክቲቭ ነው። ሰው ጥያቄ ይጠይቅሻል፣ ስፔሻሊ ሴቶች። አይ ቲንክ ፎሎወሮቼ ናቸው እንደዚህ አይነት ፔጅ እንዲሆን ያደረጉት ብዬ አስባለሁ። ፔጄ የኔ ፔጅ አይደለም፣ ምክንያቱም እነሱ ናቸው ጥያቄውንም የሚያመጡት ቻሌንጁንም የሚያመጡት። ላይክ ይሄንን ኤክስፕሌን አድርጊ፣ ለዚህ መልስ ስጪ፣ ለእንደዚህ አይነት ሀሳብ ምን ትያለሽ ምናምን እየተባለ የራሱን ቅርጽ የያዘው አንደኛ እኔ ዝም ማለት ስለማልችል ነው። ሁለተኛ ደግሞ ቲክቶክ በጣም ኢንተራክቲቭ ስለሆነ አት ሰም ፖይንት በቃ ይሄ ፕላትፎርም ያስፈልጋል ማለት ነው ብዬ አሰብኩኝ። በዛው ቀጠልኩበት ማለት ነው እንጂ መጀመሪያ ዝም ብዬ ሀሳቤን ነበር የምገልጸው። ከዛ በኋላ ግን ምን ማለት ነው ፌሚኒዝም ስቲ ምንድነው ፌሚኒዝም ምናምን እየተባለ እስኪ መጀመሪያ እኮ ማስረዳት አለብሽ ምን እንደሆነ ምናምን እየተባለ ሲመጣ በቃ ኤዱኬሽናል የሆነ ፕላትፎርም ደግሞ እንዲኖር አደረኩኝ ማለት ነው። ያነበብሽ ነው? ከዛ በኋላ ሞስትሊ በፊት ያነበብኳቸውን ነገሮች ናቸው። ለምን በፊት አይገባኝም የሚል ነገር ስትናገር የነበረ ምንድነው ፌሚኒዝም እኩልነት ከተባለ ሁሉም ነው እንደዛ አልነበረ ስላሽ ስፔሻሊ ዩኒቨርሲቲ ያለሁኝ አይ ዋዝ ቶን ዴፍ በቃ ቶን ዴፍ ነበርኩኝ። የኔ ሀሳብ ምንድነው በቃ ሰው ነው፣ በሰውነቱ መከበር አለበት። ስለዚህ ለምን ፌሚኒዝም እንደውም ኢጋሊታሪያኒዝም ለምን አንለውም? ኢጋሊታሪያኒዝም የሚባል ነገር አለ ምናምን ብዬ ነበር መከራከረው። ግን ልክ ስራ ስገባ በዙሪያ ያሉ ሴቶች ያለ እድሜ ጋብቻን አምልጠው የመጡ ናቸው። በጣም አቢዩዚቭ የሆነ ሪሌሽንሺፕን አምልጠው መጥተው ትምህርታቸውን አቋርጠው የቀን ስራ የሚሰሩ ናቸው። ኮንስትራክሽን ውስጥ ስፔሻሊ የምታያቸው ሴቶች የቀን ስራ የሚሰሩ ሴቶች ብዙ ነገር አምልጠው የመጡ ናቸው። ትምህርታቸውን መቀጠል ያልቻሉ ናቸው ባለን ባህል ምክንያት ማለት ነው። እሱን ስታይ ከዛ ደግሞ ቅድም መጀመሪያ ስጀምር እንዳልኩሽ የመዓዛ ኬዝ በጣም ይሄ የሆነ ሰው መጥቶ እንደዚህ ግንባርሽን እንደሚመታሽ ብልጭ ነው ያደረገብኝ። እሷ እንደዛ ሆና አሁንም እሷ አምልጧል። ባይ ዘ ዌይ የለም አልተያዘም፣ ታስሮ ነበረ አመለጠን ነው ያሏት እህትየው ተመልሳ ሄዳ ስትጠይቅ ማለት ነው። እዛ ሲስተም ውስጥ ያለውን ክፍተት ስታይ ከዛ በኋላ ደግሞ ስለ መዓዛም ሶሻል ሚዲያ ላይ ካምፔን በምንሰራ ሰዓት ሰው ሪስፖንድ የሚያደርገው ምን አድርጋው ነው ከልክላው ነው ወይ ምናምን ይሄ አሁን ቲክቶክ ላይ የምናያቸው ኮሜንቶች ያኔ ፌስቡክ ላይም ነበሩ የዛሬ ስንት አመት ማለት ነው። ያ ነገር ሞር ይሄንን ነገር እስኪ አንደርስታንድ ላድርገው፣ እነዚህ ይሄንን ወሬ የሚያወሩትን ሰዎች አንደርስታንድ ላድርጋቸው፣ እስኪ ልስማቸው እስኪ ወደሚለው ነገር ሄድኩኝ። በጣም ደስ በሚል ሁኔታ ረድኤት የምትባል ፌሚኒስት ፌስቡክ ላይ ፖስት ታረግ ነበር ብዙ ጊዜ። እሷ ነች መጽሐፍ ሰጀስት አደረገችልኝ። ላይክ በአንድ ሰዓት ውስጥ ቁጭ ብለሽ አንደርስታንድ ታደርጊያለሽ ይሄን ኮንሰፕት ብላ ናይጄሪያዊት ፌሚኒስት የጻፈችውን we should all be a feminist የሚባል መጽሐፍ እንዳነብ አደረገችኝ። ከዛ በኋላ ነው በቃ ራሴ ቆፍሬ እነዚህ ሼር ማድረጋቸውን ኢንፎርሜሽኖች ያገኘሁት ማለት ነው። most of them ቲክቶክ ላይ ሼር ማድረጋቸው ነገሮች ቲክቶክ ሳልጀምር በፊት ማቃቸው ነገሮች ናቸው። ግን ሞር ደግሞ ስፔሻሊ አሁን እኔ ኢንተርኔት ላይ ወጥቼ ሚስ ኢንፎርሜሽን ስፕሬድ ማድረግ አልፈልግም፣ ውሸት ማውራት አልፈልግም፣ ኢቭን መሳሳት ራሱ አልፈልግም። ስለማላቀው ነገር አላወራም፣ ስለማቀው ነገር ብቻ ነው ማወራው። ስለዚህ ሞር ደግሞ እንደዛ ስትሆኚ ደግሞ ቆይ ላረጋግጥ ብለሽ ደግሞ ደብል ዳውን የምታደርጊው ነገር አለ። ሞር ሪሰርች እየሰራው እግዚአብሔር ይመስገን አሁን ኢንተርኔት በጣም አክሰሰብል ነው፣ ሁሉም ሰው ጋር አለ። ኢንፎርሜሽን ጣትሽ ላይ ነው ያለው አሁን ላይ you just have to know where to see በዛ መልኩ የፈጠርኩት ኢምፓክት የምትዩ ምንድነው? አሁን አንቺ አንበበሽ ለሰውም ብለሽ ከዛ በፊትም ያለሽን እውቀት ታስተላልፍ ያለሽና ቀደም ሲል እንዳልኩት እኔ ራሴ ብዙ አዳዲስ እውቀት ያገኘሁበትን ነገር ታስተላልፍ ያለሽና ምን ኢምፓክት ፈጥር ያለው ያለሽ በየጊዜው አሁን ቲክቶክን እኛ ሀገር በደንብ መጠቀም ከጀመረን በኋላ ጥቃቶች በብዛት እየሰማን ያለ ነው። ህፃናት ላይ፣ ሴቶች ላይ፣ ወንዶች ላይ የተለያየ አይነት ሁኔታና
አሁን ሴት ፓወርንም ከመሰረታችሁ በኋላ ምን አይነት ኢምፓክት አለኝ ትያለሽ? እዚህ ሶሻል ሚዲያው ላይ ግንዛቤ አዌርነስ በመፍጠር አዌርነስ በመፍጠር ሆነስትሊ ምክንያቱም ሜዠር የምታደርጊው ነገር አይደለም አይደለ? ምን ያክል ሰው ቪዲዮውን አይቶታል? ኦፍ ኮርስ በጣም ብዙ ከ100 ሚሊዮን በላይ ሰው ጋር ሪች አድርጓል የኛ ቪዲዮ ማለት ነው ኮሌክቲቭሊ። ኢንዲቪጁዋሊ ደግሞ ኢንዲቪጁዋሊ ስቻውን ላይክ ኢትዮጵያን ፌሚኒስት የሚለው ከ20 ሚሊዮን በላይ ቪውስ አለው። ያ ኢምፓክት ነው ሊባል ይችላል። ያ ለኔ ግን ኢምፓክት አይደለም። ሰው ጋር መድረሱ ብቻ ሳይሆን ያንን ሰው ጥያቄ ፈጥሮበታል ወይ የሚለው ነገር አይ ቲንክ እሱ ይመስለኛል ልኬቱ ማለት ነው። በእርግጥ ኮንቨርሴሽኑ እንዲነሳ አድርገናል፣ መነጋገሪያ እንዲሆን አድርገናል። ወደዱም ጠሉም ሲሰድቡንም ላይቭ ላይ ወጥተው ሲያሙንም ድብቅ አጀንዳ አላቸው እያሉ ስሚር ካምፔን ራን ሲያረጉብንም ወደዱም ጠሉም ኮንሰፕቱን እያስተላለፉልን ነው። እነሱን የሚሰማ ሰው ደግሞ ስፔሻሊ ጭንቅላት ያለው ሰው የእነሱን ሀሳብ ብቻ ተቀብሎ እንትን አይልም። እስኪ ስለነዚህ ሰዎች እስኪ ለይ ብሎ ወደኛ ፔጅ መምጣት ሪፈር ማድረጉ አይቀርም። ከዛ ደግሞ የኛ ሁኔታ ካላማረው ደግሞ ወደ ሌሎች ሶርሶች መሄዱ አይቀርም። ሶ በተወሰነ መልኩ ሰው እንዲያስበው አድርገናል ብዬ አስባለሁ። ግን ያ ኢምፓክት ነው ወይ ብትይ ነው ለኔ ኢምፓክት ሴት ፓወር ነው። ትልቁ አላማችን የነበረው ለውጥ ማምጣት አይደለም፣ ህብረተሰቡ ላይ አዌርነስ መፍጠር አይደለም። ምክንያቱም አንድ ኖርማል የሆነ ጭንቅላት ያለን ሰው አትድፈር ብለሽ አዌርነስ ክሬት አታረጊም። ዳትስ ሴንስ የሚሰጥ ነገር አይደለም። እኛ የምናወራው ነገር በጣም ኮመን ሂውማን ዲሰንሲ ነው። ማንኛውም ሰብአዊነት የሚሰማው ሰው የሚያደርገው ነገር ነው። ሴት ልጅ እንደ ሰው ማየት አለበት። ሬፕ ማድረግ የለበትም፣ ማጥቃት የለበትም። አለቀ። ያ ሰዎች ያንን ነገር መማር አለባቸው ብዬ አላስብም። እንደዛ መታሰቡ ራሱ ምን ያክል እንደዘቀጥን ነው የሚያሳየኝ። ተስፋ ያስቆርጠኛል እንደውም እሱ ኮንሰፕት። ግን ሴቶች ቢያንስ እህትማማችነት እንደሚያስፈልገን፣ እርስ በርስ መዋደድ መደጋገፍ እንደሚያስፈልገን በበቂ ሁኔታ አስተላልፌያለሁ ብዬ አስቤያለሁ። በተግባርም አሳይቻለሁ። ሴት ፓወር ሲስተርሁድ ነው። የተለያዩ የስራ ባክግራውንድ ያላቸው፣ ሃይማኖት ያላቸው፣ እድሜ ያላቸው፣ ማሪታል ስታተስ ያላቸው ሴቶች የተሰበሰቡበት ቦታ ነው ሴት ፓወር። ሶ አይ ቲንክ የኔ ኢምፓክት እሱ ነው ብዬ አስባለሁ። አላማዬ እሱ ነው። አሳክቸዋለሁ። በጣም ደስ ይላል። ቻሌንጅ የምትዩ ነገርስ ሶሻል ሚዲያ ላይ አሁን በጾታ ነገርኝ እስቲ እናንተ ባንቺ በኩል ለምሳሌ የምታስተላልፊያቸው መልእክቶች ሁሉ ሰው በጥሩ አይቀበለውም። ቀደም ሲል እንዳልሽው ሌብል ትደረጋላችሁ፣ ከድብቅ አጀንዳ አላቸው፣ ይሄንን ለማስተላለፍ ነው እንዲህ ይባላል። ቻሌንጅ በብዛት የሚመጣው በጾታ ስታዩ ወንድና ሴት አይ ቲንክ ትልቁ ቻሌንጅ ብዬ የማስበው ሴቶች እኛን ሲቃረኑ ሳይ በቃ ትልቅ ቅስሜን የሚሰብረው ነገር እሱ ነው። ምንም አይመስለኝም። ወንዶች በጣም ብዙ ነገር ብለውናል፣ ይሉናልም፣ ይቀጥላል እሱ ነገር። አንደኛ እኛን ሆነው ችግራችንን አያውቁም። ሁለተኛ ደግሞ አታክ የመደረግ ስሜት ይሰማቸዋል እነዚህ ቶፒኮች በተነሱ ቁጥር and it's understandable። ምክንያቱም at the end of the day ከ95% በላይ ያስገድዶ መድፈር ጥቃትን የሚፈጽመው ወንድ ነው። ስለዛ ሲነገር ወንድ የሆነና ስፔሻሊ ይሄንን ነገር የማይፈጽም ሰው ጥፋተኝነት ስሜት ይሰማዋል። ላሽ አውት ሊያደርግ ይችላል፣ ብዙ ነገር ሊል ይችላል። የወንዶች በጣም አንደርስታንድ አደርጋለሁ። ሴት ሆና ግን እኛን ስትቃረን፣ ኮንሰፕቱን ስትቃረን፣ ስፔሻሊ ደግሞ ወንዶች የሚጠቀሙትን ታክቲክ ተጠቅማ እሷም የኛን ስም ለማጥፋት ምናምን ስትሞክር ሳይ ቅስሜ ይሰበራል። ቅስሜ የሚሰበረው ለኔ አይደለም፣ እኔ አምልጫለሁ፣ ነፃ ወጥቻለሁ። ለሷ ግን አዝናለሁ። ከብዙ አንግል ተነስታ ነው ያንን እያደረገች ያለው፣ አንደርስታንድ አደርጋለሁ። ግን ያው ኢግኖራንሷ አለማወቋ ያሳዝናል። ምክንያቱም ብታቅ ኖሮ እኛ አቅፉስ ብትመጣ ነው የሚሻላት። የትኛውም ሴት ብዙ ርቀት የሚራመዱ ህይወታቸው ላይ ትዳራቸው ሲፈርስ፣ በጣም ብዙ ጥቃት ሲደርስባቸው የማይሰበሩት ሴቶች ኮሚኒቲ ያላቸው ናቸው፣ እህቶች ያላቸው የሚደጋገፉ ናቸው። ያንን ሉዝ ማድረጓ ያሳዝነኛል።
እሱ ነው ትልቁ ቻሌንጅ ለኔ። እሱን ማየት ያሳዝነኛል። ምክንያቱም ያቺ ሴት ብቻዋን ነች። አክሴፕት የተደረገች ሊመስላት ይችላል። ኮሜንት ሴክሽን ላይ ወንዶች ጎበዝ ምናምን አንቺ ነሽ የተረዳሽ ምናምን ሲሏት ያ ትንሽ ቫሊዴሽን ሊሰጣት ይችላል። ኢን ዘ ሎንግ ራን ግን እንባዋን የሚጠርግላት እነዛ ኮሜንት ላይ ያጨበጨቡላት ወንዶች አይደሉም። እና ትንሽ ያ ያሳዝነኛል። ይሄ የምታደርጉት እንቅስቃሴ ግን ወንዶችን ያገለለ ነው። ወንዶችን የሆነ ቦታ ላይ ፈርጆ እንዳጥቂ እነሱን የማየት ነው። እንዲህ አይነት ቅሬታ ብዙ ሰው ያነሳል እናንተ ላይ። እውነት አለው፣ ልክ ናቸው። እኔ ደግሞ ማስበው እኛም ደግሞ ልክ ነን። እንግዳ ስትጠሪ ኪችንሽን አጽድተሽ ነው አይደለ? ምግብ አዘጋጅተሽ ሳሎንሽን አጽድተሽ መኝታ ቤት ሁሉ ሽንት ቤት ሳይቀር ኤቭሪቲንግ መተው በማይክሮ ግላስ ጀርም የሚለቅሙብሽ ይመስል ኤቭሪቲንግ አጽድተሽ ቤትሽን ነው እንግዳ የምትጠሪው። ለኛ ጉዳይ ወንዶች እንግዶች ናቸው። ሶ እኔ ማስበው ምንድነው መጀመሪያ ሴቶች አንድ ፔጅ ላይ መሆን አለብን። ለከፋ ልክ አይደለም ብዬ ስል እዚህ ጋር እዛ ጋር ካልተለከፍኩ የዘነጥኩ አይመስለኝም፣ ያማረብኝ አይመስለኝም የምትል ሴት ካለች እኔ አንድ እርምጃ ስራመድ እሷ ሁለት እርምጃ ወደ ኋላ እየተራመደች ነው። እዚህ መሀል ወንድን ማስገባት እሱንም ግራ ማጋባት ነው ብዬ አስባለሁ። ምክንያቱም የትኛችንን ይስማ ይሄ ሰውዬ። ኦልሶ ደግሞ ወንዶችን ኢንቮልቭ ማድረግ በጣም ቀላል ነገር ነው። መጀመሪያ ግን እኛ አንድ ላይ መሰብሰብ አለብን። አንድ አይነት አላማ ሊኖረን ይገባል። ወያችንን ልናለያየው እንችላለን፣ ሀሳባችን ሊለያይ ይችላል። ግዴታ የኔን ሀሳብ ሌሎች ሴቶች ይቀበሉ አይደለም። ግን ቢያንስ አንዳንድ ነገሮች ላይ ኮር ሀሳቦች ላይ መሰረት ሀሳቦች ላይ አንድ አይነት አቋም ሊኖረን ይገባል ሴቶች። አለበለዚያ ወንዶችን ማምጣቱ እኔ ስራ መስራት ነው ብዬ ውጤታማ ያደርገዋል። ግን አሁን ወንዱ እንዳልሽው በጥቃቱ ላይ ዋና ተሳታፊ ወንዱ ነው፣ አባት ነው፣ ወንድም ነው እና አያረጋውም፣ ውጤታማ አያረጋውም። ለምን እንደሆነ ልንገርሽ። አሁን ለምሳሌ የሄቨንን ጉዳይ እንደ ምሳሌ ማንሳት እንችላለን። የሄቨን ጉዳይ ላይ ወንዶች በጣም ተንቀሳቅሰው ነበረ። በጣም ብዙ ቲክቶከሮች ሶሻል ሚዲያ ካምፔን ሰርተውላታል ለሄቨን ማለት ነው። ምን አይነት ድምጽ እየተሰማ ነበር? እናትየውን ሬፕ አያረግም ነበር ወይ? ትልቅ እህት አለችው አይደል እንዴ? 15 አመት አለች አይደል እንዴ? የ7 አመት ህጻን። አይሽ አሁን ይሄ ለምንድን ነው እናትየውን ራሱ ሬፕ ማድረግ እንደ አክቲቪዝም የተንተን የተባለው አይደለ? ሶ እነሱን ራሱ አዌር ለማድረግ በጣም ብዙ ገና ስራ ይቀራናል ማለት ነው። ይሄ እንደ ሶሻል ሚዲያ ላይ ተወጥቶ የሚነገር ነገር ነው። ለሄቨን ድምጽ ለመሆን እናትየውን ሬፕ አያረግም ነበር እንዴ የሚባል ኮንሰፕት የሚያመጡ ከሆነ ትልቅ ችግር አለ ማለት ነው። እዛጋ ትልቅ ክፍተት አለ ማለት ነው። ስለዚህ ገና ነን፣ እንደዛ ለማድረግ በጣም ገና ነን። አንደኛ እኛ ሴቶች ራሳችን ችግሩ ምን ያክል ስር እንደሰደደ እናውቀዋለን ወይ? ምን ያክሏ ሴት ነች ለምሳሌ መንገድ ላይ ያለ ፍቃዷ ሰው ሲያናግራት የሶጣ ጥቃት እንደሆነ የምታውቀው? ኢቭን እሱ ነው የሚባለው ለከፋ ላይ ለምንድን ነው የሚያከብሩት ነው የሚባለው። በቃ ለመርኔ ኖርንበት አይደለ ወይ? ዝም ብለሽ አትሄጂም ትልሻለች አጠገብሽ ያለች ሴት ያንቺ ዝም ብለሽ አትሄጂም እንዴ በቃ እሱ ወንድ ነው ታዩ ብላሽ ትሄዳለች። ሶ ያንን አዌር ያልሆነች የማአት ሴት እዚህ ጋር ተሰብስባ ተከመራብኝ ወንዶች ጋር ሄዴ ለከፋፍኮ ማለት ይሄ ነው ጾታ ነው አላምንበትም እኔ። አንደኛ እሱ ነው። ሁለተኛ ደግሞ እማስበው ነገር ምንድነው ልክ ስለ ጾታዊ ጥቃት ሲወራ ስለ አስገድዶ መድፈር ሲወራ አንድ ወንድ እንዲ ያረገ ሲባል አታክድ የሚሰማው ማለት ስለሱ የሚወራ የሚመስለው ሰው ካለ የችግሩ አካል እንደሆነ ነው እኔ የሚሰማኝ። ሶ ወንዶችን አታሳትፉም፣ ወንዶችን ትፈርጃላችሁ ምናምን የሚሉኝ ሰዎች በሙሉ እኔ የችግሩ አካል ነው ብለው ያመኑልኝ ነው ለኔ። እንደዛ ነው ማስበው። ምክንያቱም ስምሽ ሳይጠራ ለምንድን ነው አቤት የምትይው አይደል? ስለ ደፋሪ ወንድ ከተወራ ስለ ደፋሪ ወንድ ነው እየተወራ ያለው። ለምንድን ነው ከደፋሪ ወንድ ጋር ራስሽን ቀላቅለሽ ለይተው ፈረጁኝ ምናምን የሚለው ሜንታሊቲ ውስጥ የሚለው ሰው እንትን ውስጥ መግባት ሳይሆን የመፍትሄው አካል ለመሆን መሯሯጡ አይ ቲንክ ሁላችንንም የሆነ ቦታ ያደርሰናል። ግን ወንዶችን የመፍትሄው አካል እንዲሆኑ ፑሽ ለማድረግ መጀመሪያ ሴቶች ራሳችን
የመፍትሄው አካል መሆን አለብን ብዬ አስባለሁ። ብዙ ሰው አካሄዱ ላይ ይመስለኛል ብዙ ሰው ቅሬታ የሚያነሳው አሁን የሚያጠቁት አብዛኞቹ ወንዶች ናቸው፣ ግን የተወሰኑ ወንዶች ናቸው። ሌላው ደግሞ በጣም ሀሪፍ ወንድም የሆነው ሀሪፍ አባት የሆነው በዛ ውስጥ አንድ ላይ ተጠቃለልን አይነት ጥያቄ ነው ያላቸው። እንግዲህ ባልሹ መልኩ ሁሉም የየራሱን ሲሰራ፣ ይሄ ደግሞ በጥቂቶች ትከሻ የምንወጣው ነገር አይደለም እና የሁላችንንም ነገር ይፈልጋል። አሁን ቲክቶክ ላይ ከዚህ ከጾታ እኩልነት ከህጻናት ጥቃት ጋር ከምትሰሪውም ባሻገር የሪሌሽንሺፕ ቲፕም ትሰጫለሽ። አንድ ወንድን ስትመርጪ የልጅሽንም አባት እያልሽ ነው። በጣም ኢንተረስቲንግ ነው እና አሁን እነዚህን የዴቲንግ ቲፖች ስትሰጪ ብዙ ጊዜ ጥያቄ የሚሆንብኝና ሳይሽ እንዴት አይነት ብርታት ነው እንዴት አይነት ጉብዝና ነው ብዬ ራሴ የምደነቀው አንዱ ካለው ቻሌንጅ መካከል አንዱ ስድብ ነው። በጣም ስብዕናን የሚነካ ዝቅ ሊያደርግሽ በሚፈልጉ ሁኔታ ከባድ ነገር ይነገራል። እንዴት ነው ያን የምትቋቋሚበት ብልሃቱ? እንደው ሜንሽን አድርገሽ እንዲህ ያልከኝ እያልሽ ነው እንትን የምትዩና እሱ እንዴት ነው የሚቻለው? ፈርቶ አሁን ብዙ ሰው ይደነግጣል። እኔ አሁን ደነግጣለሁ። እንደዚህ አይነት ነገር መቋቋም አይመስለኝም። በጣም ብዙ ሴቶች ፖስት ማድረግ አቁመዋል። ስፔሻሊ የኛን እንቅስቃሴ ለማገዝ ብለው ሶሻል ሚዲያውን ጆይን ያደረጉ ሴቶች ያቆማሉ ፖስት ማድረግ፣ ዲሊት ያደረጓሉ አካውንታቸውን። አንደኛ እኔ ፕራክቲስ ያደረኩ ይመስለኛል። በመልኬ በልጅነቴ ገና በጣም ልጅ ሆኜ ትምህርት ቤት ውስጥ ትንሽ ቡሊ ተደርጊያለሁ። 5ኛ ክፍል 6ኛ ክፍል እያለሁኝ ማለት ነው። ቆዳ ያወፍራል ቡሊ መደረግ ባይ ዘ ዌይ በቃ ተለምጫዋለሽ። ከዛ ደግሞ አይ ቲንክ ትልቅ የሚረዳኝ ነገር ብዬ የማስበው ምንድነው ስለ ሰው ሀሳብ አልጨነቅም ብዙ ጊዜ። ስለ ሰው ሀሳብ ማትጨነቂ ከሆነ ደግሞ ምንም ቢሉሽ ምንም አይመስልሽም። ኦልሶ ደግሞ የማስበው በቃ አሸንፌያለሁ። እዛ ሰው ጋር ሄዶ የምናገረው ነገር ማርኩን ታርጋውን መጥቷል ማለት ነው። ምክንያቱም ምን አናደደሽ የሆነ ነገር ብትነኪ ነው አይደል መተሽ ያን ሁላ ስድብ የምትጽፊው። ስለዚህ እንደውም አንዳንዴ እንደ እንትኔ ነው እንደ ነዳጄ ነው ብዬ አስባለሁ። አቭዋን በቃ ሰው የሚሳደበው ሀሳብ መሞገት ሲያቀተው ነው እና መፈናፈኛ ስታሳጩ ነው። በቃ ወይ ማንነቱን ነግረሽዋል ወይም ደግሞ አጠገቡ ያለውን ሰው ማንነት ነክተሽበታል። ሶ ያ ደግሞ የኔ ችግር አይደለም። እንደውም በጣም ቀላል ነገር ነው። በጣም ብዙ ሰው ነው የሚጠይቀኝ ባይ ዘ ዌይ እንዴት ቻልሽው ምናምን። የሚቻል ነገር አይደለም፣ ምክንያቱም የሚነካኝም ነገር አይደለም የሚናገሩት ነገር። ኢንተረስቲንግ ነው። አሁን የሌላን ሰው ስሜት መቆጣጠር አንችልም። ሰው ብዙ ነገር ሊል ይችላል። አሁን አደባባይ ከወጣሽ በኋላ ሁሉ ሰው ወደዴ ማለት አትችይም። የሚወድሽ ይኖራል፣ የሚጣላሽ ሰው ይኖራል። ግን እንደዚህ አይነት ቶፒክ ይዘሽ ስትወጪ ደግሞ ግድ ነው ኤክስፔክት ማድረግ አለብሽ እንደምትጠይ። እኛ ሶሳይቲ አይደለም ሶሻል ሚዲያ ላይ ወጥተሽ ይቅርና እንዲሁ ህይወትሽን እየኖርሽ ራሱ የራስሽ ገንዘብ ስላለሽ የራስሽ እውቀት ስላለሽ ሲንግል ስለሆንሽ ምናምን የምትወደጂ ሴት አትሆኝም። እንኳን ሶሻል ሚዲያ ላይ ወጥተሽ ስለ እንደዚህ አይነት ጉዳይ አውርተሽ ይቅርና ማለት ነው። ስለዚህ ኢትስ ኤክስፔክትድ ኦልሶ። አዎ፣ ግን እንደዚህ አንቺን ያህል አሁን የሚናገሯቸው ሴቶች አሉ። በጣም አንቺ ራስሽ ከምታወጪው ነው የማየው ከኮሜንቶችሽ እና መልሰሽ ቪዲዮ እኔ በጣም ኤክስፖዝ ስለማረጋቸው ይመስለኛል እንጂ አሉ። አሁን ኢቭን ኖርማሊ ምንም በቃ ስለ ፌሚኒዝም የማታወራ ሲምፕሊ ህይወቷን ኤግዚስት ስለ ሜካፕ ሊሆን ይችላል የምታወራው፣ ስለ ልብስ ሊሆን ይችላል። የሴቶች ኮሜንት ሴክሽን ላይ ገብተሽ ብታይ በጣም ሄት አለ ባይ ዘ ወይ በጣም ለማሸማቀቅ። አዎ በጣም አለ። ግን እነዛ ሴቶች እንትን አይሉትም፣ አያወጡትም፣ አያሳዩትም። እኔ ላይ የባሰ የመሰላቸው አይ ቲንክ ስለማወጣው ነው ስለማሳየው ነው። በዛው ኮኑ ቪዲዮ የምትሰሪውና ግን የሚገርመኝ ጆርጂ አሁን አንቺ ስትይ ትምህርት ቤት አካባቢውን ቡሊ ስትደረጊ ላንቺ ነው ያ ነገር ወይ ደግሞ በአንድ ማህበረሰብ ውስጥ የሚቀር ነው። ይሄ ሰድቦ ለሰዳቢ የሚባለውን አይነት ሶሻል ሚዲያ ሁሉ ሰው የሚያየው ነው። አሁን ኮሜንትሽን ገብቶ ያላየው ሰው ያንን እንደተደረግሽ ላያቅ ይችላል። ያ አውጥተሽ እዛ ላይ ሰውየውን ሁሉ ፈልገሽ እከሌ ነው ያ እዛ ድረስ ነው የምትሄጂውና ያ ነገር ምክንያቱም አጠገባቸው ያሉ ሴቶች ማየት አለባቸው ብዬ አስባለሁ። ሶ ላያዩት ይችላሉ። ቲክቶክ የማይጠቀም ሰው ሊሆን ይችላል አጠገቡ ያለው። ግን ቢያንስ ኦን ዘ ኦፍ ቻንስ የሆነ ጊዜ
የሚገኝ ከሆነ ኤክስፖዝ ማድረግ ኦልሶ ደግሞ እነዛ ሰዳቢዎች ራሱ ኢንቪዚብል እንዳልሆኑ እንደፈለጉት አፋቸውን ከፍተው ኮንሲኩዌንስ እንዳለው ከዛ በኋላ ድጋሚ አታያቸውም እነዛን ሰዎች እኔ ኮሜንት ሴክሽን ስር ለምሳሌ ስለዚህ ደንግጠው ነው የሚጠፉት በዛ ላይ ሃይማኖታዊ ምስሎችን የሚጠቀሙ ወይ ጥቅስ የሚያደርጉ ሰዎች እንዴ ይሄ ነው እንዴ ብለሽ ራሱን ለነሱ ላይ ለምናኝ ያስጠፋችኛለች እውነት ሴት ልጅ አለው እና ስታድግ ይሄን ነገር ስታየው ምንድነው የምትለኝ እባክሽ አጥፊልኝ ምናምን ብላ በቃ ሽማግሌ ያስቀምጫ አስመክረዋለሁ ምናምን እንደማታርገው ግልጽ ነው ግን ያው ከሴት ስለመጣ ሪኩዌስቱ ላንቺ ብዬ ነው ማጣፋው ብዬ አጥፍቻለሁ ሴት ልጅ የ9 አመት ሴት ልጅ ያለው ትልቅ ሰውዬ በጋለ ዘነዘና ነበር እንትንሽን መጥበስ ምናምን ብሎ ኮሜንት ጽፎ እሱን ኤክስፖዝ አድርጌ እባክሽ ምናምን ብላ ሚስቱ ደውላ አስጠፍታልኛለች አሁን ለምሳሌ እኔ ቢሆን ግን አላደርገውም ያንን በቃ እዛ ጋር ምን አይነት ሰው እንደሆነ ነው ያሳያዋት ያለሁት ባሏ ሶሻል ሚዲያ ጀርባ ተደብቆ ምክንያቱም ሶሻል ሚዲያ ለኔ እንዴት ነው ይሄ ምንድነው ሆዲያባውን ፌክ አካውንት ያወጣዋል ብዬ ነው ማስበው ኖርማሊ ሰው ፊት ሚስትሽ ፊት እናትሽ ፊት የማታደርጊው ነገር ሶሻል ሚዲያ ላይ ወጥተሽ በደንብ ታረጊያለሽ ኮሜንት ሴክሽን ላይ በደንብ ተጽፊያለሽ ሶ ያንን ኤክስፖዝ ማድረጌ ለሷ በጣም ይጠቅማት ነበር ግን ያው ጭራሽ እሱን ዲፌንድ ልታረግ ነው እንትን ያለችው ግን የነካሽ የለም እስካሁን ስንት አመት ሆነሽ አሁን ቲክቶክ ከጀመርሽ ይሄኛው አካውንትሽ ሌላ ነው እንዴ ጆርዲ አዲስ አካውንት አለ ያኛውም አለ ያኛው የሆነ ጊዜ አይ ቲንክ ማስ ሪፖርት አድርገው የሆነ እንቅስቃሴ ነበረ የኛን አካውንት ለማዘጋት ማለት ነው የኔን ብቻ ሳይሆን የኔን የአብጌል እና የቤቴሌም አካል ወርቅ እና እንትን ተደረገ ባን ተደረገ ከዛ አዲስ ጀመርኩኝ በንጋታው ነው አዲስ የጀመርኩት ከዛ ግን ያኛውም ተመልሶ መጣ ያው እንትናቸው ማስ ሪፖርታቸው ግራውንድ አልተገኘ አፒል ኢሜል ልኬ ነበረ ለቀቁት ግን በቃ እኔ አሁን ሙቫን አድርጌያለሁ ሰው በአዲሱ አካውንት ነው ፖስት ማድረገው ብዙ ጊዜ ያው ምናልባት ያኛውን አካውንት ለጀማሪ ቢዝነስ ኦነር እንደዚህ የሶሻል ሚዲያ ሰፖርት ለምትፈልግ ሰጣው አለው በያስበያለሁ አሪፍ እንደውም ለየት የሚያደርግሽም ደግሞ ይሄ ነው በሴቶች የሚሰሩ ቢዝነሶችን ለማበረታታት ብዙ ጊዜ ቪዲዮም ትሰሪያለሽ ይሄ በራሱ ደግሞ አንዱ ሴት ለሴት ለሚያደርገው ትብብር አለውልሽ ለሚለው ነገርም አንዱ ማሳያ ነው ግን ቅድም የጠየቅኩሽ የነካኝ የምትዩ የለም ወይ ደግሞ የሚደብርሽ ይሄን ባላሉኝ የምትዩ የለም ስታዩ የምርሽ ነው ምናልባት ቅር የሚለኝ ምንድነው በፊት እንደፈለኩ እንቀሳቀስ ነበር በታክሲ በባስ በምን አሁን እሱ ኦፕሽን አይኖርም ምክንያቱም በቃ እንትን ምንድነው ትሬኒንግ የሚሰጡን አካላት አሉ ከሴኩሪቲ ጋር በተያያዘ ማለት ነው ከደህንነት ጋር በተያያዘ እኔ ኖርማሊ ራሴን እንደ ሰባዊ መብት ታጋይ አይቻላቅም አሁንም አላይም ሆነስትሊ ስፒኪንግ ግን የሰባዊ መብት ታጋዮች ናችሁ ስለዚህ የደህንነት ትሬኒንግ ያስፈልጋችኋል ብለው ሶሻል ሚዲያ ላይም ራሳችንን እንዴት ፕሮቴክት እንደምናረግ ኢን ሪል ላይፍም ራሳችንን እንዴት ፕሮቴክት እንደምናረግ ትሬኒንግ ተሰጥቶናልና public transport is not an option for me ከዚህ በኋላ ሰው በደንብ ሪኮግናይዝ ያደርግሻል በደንብ በዛላይ አርባ ምንጭ ሄጄ ሰው ሪኮግናይዝ አድርጎኛል ያኔ ነው የገባኝ ሰው ያቀኛል ማለት ነው ብዬ አርባ ምንጭ ሄጄ ሰው በጣም ብዙ ሰው ነው ሪኮግናይዝ ያደረገኝ እዚህ አትክልት ተራ ምናምን ላይክ ማለት በቃ የሚያቀኝ ሰው አይኖርም ብዬ የማስባቸው ስውሯ ማርያም ሄጄ ገዳም ሰው አውቆኛል እንዴት ነው ግን ሲያውሽ የሚረዱስ ጆርጂ ይፈሩሻል ወይ ጥላቻ ያሳዩሻል ወይንስ ምንድነው ግልምጫ ምናምን አይቻቃለሁ የሆነ ጊዜ በመኪና የሚያልፉ ወንዶች የሆነ የማይሰማኝን ነገር ፌሚኒስታ ምናምን ብለው ከዛ በተረፈ ግን ብዙ ጊዜ ኢንተራክት የሚያደርጉት ሴቶች ናቸው እንደሚወዱኝ ነግረውኝ ነው የሚያልፉት ብዙ ጊዜ ግልምጫ ምናምን አስተናግጄ አውቃለሁ ግን ከወንድ ነው ከሴት ከወንድ ሴቶች ሲያገኙሽ ፍቅር ነው ሴቶች ሲያገኙኝ ፍቅር ነው ብዙ ጊዜ ሴቶች የሴት
ሴት የሚጠላኝ ሴት የማገኘው እዛው ኮሜንት ሴክሽን ላይ ነው እንጂ በአካል የሚጠላኝን ሴት አግኝቼ አላውቅም። ያው ብታይኝም ጠልታኝ ትሄዳለች እንጂ ያው ምንም አትለኝም። ደግሞ በጣም ተግባቢ ነሽ። ሲያዩሽ እንዲህ የምትጠያ አይነት አይደለሽም። ለመግባባትም በጣም ቀላል ነሽ። እዛ ላይ ያለው እንግዲህ አንቺ ላይ ምንም ጫና የማያሳድር ከሆነ በዴቲንግ ላይፍሽ ላይ እኔ እንደውም አንድ ያየሁት ቪዲዮ ትዝ የሚለኝ ወይ በድሮ አካውንትሽ ላይ ሊሆን ይችላል። የሆነ የሚያምር ልጅ አይቼ አልሽ ቁመናው ምናምን ብለሽ እንዲህ ብዬ ቀጣይ ነገር ብትሰሪ ራሱ በጣም ነበር ደስ የሚለኝና እንደዛ ነገር ጓጉተሽ ሰርተሽ ነበር። ያ ልጅ ተገኘ? ባለትዳር ነው። ኦኬ ባለትዳር ነው እና ያው ዝም ብሎ እሱ እየተልከሰከሰ ነበር። ባለትዳር ነው። ስለዚህ ቀረ። አሁን ቲክቶክ ላይ የምትሰሪው ነገር ግን ከወንዶች ጋር ባለሽ ዴቲንግ ላይፍሽ ላይ ተጽዕኖ አለው? አሁን እንግዲህ ሊጠሉኝ ነው ደግሞ በደንብ አበሻ ዴት ካረኩኝ አይ ቲንክ 2 አመት 3 አመት ሆኖኛል። ፈልጌ አይደለም አስቤበት አይደለም ግን በቃ አሁንም ከረንትሊ አክቲቭሊ ዴት እያረኩኝ ነው። አንድ ሰው አለ። ቲክቶኩ አይደለም እንትን ያለው ሜንታሊቲው ግን ትንሽ ማለት ክላሽ ያደርጋል። አይ ቲንክ የኖርንበት ዓለም ሀበሻ ራሱ አይደለም አሜሪካዊ ነው። ግን በቃ ሴክሲዝም ኢዝ ኤቭሪዌር አይ ጌስ አይደለ? ይሄ ሲጀመር እነሱ ከዛ እንትና ብለው ወደ ኢትዮጵያ ወደ ህንድ ወደ ኤዥያ ምናምን አይናቸውን ጣል የሚያደርጉት ራሱ ኮንሰርቫቲቭ ሴት ስለሚፈልጉ ነው። ይሄ የድሮውን አመለካከት ያልጣለች ሴት ስለሚፈልጉ ነው። እና እሱ ትንሽ ስትራግል አለ። ለኔ ደግሞ ዲል ብሬከሬ ነው። ግን ያው እስኪ መጽሐፎች ስጪ ምናምን ተብዬ መጽሐፍ ሰጥቻለሁ። እንግዲህ ኢትስ ኢን ፕሮግረስ እናያለን። ግን በጣም ከባድ ነው። ሜንታሊቲ ማተር ያደርጋል። እኔ የማስበው ምንድነው ሴት ልጅ ወልጄ ሴት ልጄን እንዴት ነው የሚያሳድገው ይሄ ሰው? ይሄ ያባወራ ስርዓትን የሚከተል ከሆነ እኔ መቅረት አለባቸው ብዬ የማስባቸው ነገሮች የሚከተል አይነት ወንድ ከሆነ ሴት ልጅ ወልደን እንዴት ልናሳድጋት ነው? ወንድ ልጅ ወልደንስ እንዴት ልናሳድገው ነው? ምን አይነት ቤተሰብ ልንመሰርት ነው? እኔስ ቨልነራብል በመሆን ሰዓት፣ በማረግዝና ስራ በማቆም ሰዓት፣ ገንዘቡን የሚያመጣው እሱ በሚሆን ሰዓት ምን አይነት ያንን አውቶሪቲ ተጠቅሞ ምን አይነት ሰው ነው የሚሆነው ይሄ ሰው የሚለው ነገር ይመልስልሻል። ሴክሲስት ከሆነ አንድ ወንድ ምን አይነት ሃውስሆልድ እንደሚያራምድ ታውቂዋለሽ። እንደዚህ አይነት ሃውስሆልድ ውስጥ ደግሞ እኔ በፍጹም ኤግዚስት ማድረግ አልፈልግም። ስለዚህ ይይዝሻል። በጣም ከባድ ነው። ግን ሀበሾች ጋር ዴት ስታረጊ ከዚህኛው በፊት ማለት ነው ቲክቶክ ከጀመርሽ በኋላ ብዙ ሴቶች ምን ይሉኛል ተይ ነው የሚሉት አሉ። ቲክቶክ ማቆም አለብሽ፣ ቲክቶክ እንደዚህ አትናገሪ፣ ወይ ደግሞ ኮሜንት ላይ ገብቶ በጣም ሴንሲቲቭ መሆን እንዲህ አሉሽ ምናምን። እስቲ እሱ እንደዚህ አይነት ነገር ካለ ሀበሻ ወንድ እያለ ማለት ነው። እኔ እንጃ እኔ እንደዛ አይነት እድል ራሱ አልሰጥም መሰለኝ። እንደዛ ቀይ ነው የምትሰጪው? አዎ ወዲያው ነው እርምጃ የምወስደው። ስለዚህ አይ ዶንት ኖ እንደዛ ሌቭል ላይ የደረሰ ሰው የለም። ትንሽ ነገር ኮምፎርታብል ነበሩ ላይክ ቲክቶክ ላይ ባለሽ ሚና? አይ ሚን ላይክ አይ ሴድ አሁን ሞስትሊ ቲክቶክ ላይ ሆኜ ሞስትሊ አበሻ አልነበረም እንትን ስለኝ ነበረው ላይክ ኮምፕሊትሊ አማርኛ የማይችሉ ሰዎች ናቸው ሞስትሊ። ስለዚህ ኮሜንት ሴክሽን ላይም ገብተው ስድቡን ምኑንም አያዩትም አያውቁትም። ነበር አንድ ኤርትራዊ እሱ እንትን ጉግል ትራንስሌት እያረገ እንትን ይል ነበረ። ግን የሚገርምሽ የሚሰደብ ስድቡ ምናምን አልነበረም ችግሩ፣ ሜንታሊቲ አይደለም ችግሩ። በጣም ኩርት ያለ ይሄ በኩልነት የሚያምን ወንድ ነበር። ኦልሶ ደግሞ አይ ዶንት ኖ ኢፍ ዩ ኖ ግን ኦልሞስት ሙሉ በሙሉ የኤርትራውያን ሴቶች ወታደሮች ናቸው። ሶ ይሄ ብዙም ያ ሜንታሊቲ አልነበረውም ጭንቅላቱ ላይ። ግን
ኮምፕሊመንት ከስንት አንድ ኮምፕሊመንት የሚሰጠው እንዳይጠፋም እሱን ካየ ትንሽ ይሄ ወደ እሱ መጣጣ አዎ እና እኔ ነግረው ነበር ላይክ ኦፊሻል ስንሆን ሪሌሽንሺፕ ሌቭል ላይ ከደረስንና እንትን ከሆነ ኤክስክሉሲቭ ከሆነ ፖስት ትደረጋለህ አርፈው ይቀመጣሉ ትንሽ ታገስ ስለው ነበር ግን መታገስ አልቻለም እኔም ትግስት የለኝም so we went our separate ways ይሁን ስንት ልጅ መውለድ ነው የምትፈልጊው እኔ እንጃ ሁለት ሶስት አራት ሜቢ ደስ ይላል I think እንትኔ ማተር ያደርጋል ፋይናንሻል ስታተስ ምንም ላልወድዳ እችላለሁ አሁን ባለሁበት ፋይናንሻል ስታተስ ኢቭን ትዳር ቢዝ ራሱ ሞልዳ አይመስለኝም ግን በደንብ ፋይናንሻሊ ስቴብል ሰውን ፋይናንሻል ፍሪደም ለምንድን ነው በጣም ብዙ እንዲኖርሽ ነው የምትፈልጊው ምንድነው አዎ ምክንያቱም ያለንበት ሀገር ካፒታሊዝም ምን የሚያራምድ ሀገር ነው ለልጆችሽ ጥሩ ነገር የምትፈልጊ ከሆነ ጥራት ያለው ትምህርት የምትፈልጊ ከሆነ you know አሁን ስፔሻሊ በጣም ከባድ ነው ከሶሻል ሚዲያ ላይ ማረቅም የምትፈልጊ ከሆነ you have to give them something አይደለ ቲክቶክ እንዳታዩ ዩቲዩብ እንዳታዩ ሶሻል ሚዲያ እንዳታዩ ብለሽ የምትያቸው ከሆነ እጃቸውንና ጭንቅላታቸውን የሚመገብ መተካት አለብሽ የሆነ ነገር ሶ ያንን ለማድረግ ደግሞ አይ ቲንክ ገንዘብ የሚያስፈልግ ይመስለኛል አንፎርቹኔትሊ በሐሳብ ደረጃ መሆን አልነበረበትም አንድ ሀገር ልጆች በነፃነት ትምህርታን አግኝተው የሚጫወቱበት ቦታ ሴፍ የሆነ ደህንነት ያለው ቦታ ተዘጋጅቶላቸው ማደግ ነበር የነበረባቸው ግን ያንን ክሬት አላረግንም ማህበረሰባችን ያንን ክሬት አላደረገም ሶ ጥራት ያለው ትምህርት ከፈለግሽ ገንዘብ መክፈል አለብሽ ጥራት ያለው ምግብ ለልጆችሽ መመገብ ከፈለግሽ ገንዘብ መክፈል አለብሽ አንፎርቹኔትሊ ከታመሙብሽ ገንዘብ መክፈል አለብሽ እዛ ጭንቀት ውስጥ መግባት አልፈልግም ያው እግዚአብሔር ነው የሚወስነው በርግጥ ግን ከእግዚአብሔር ጋር እኔ ደግሞ እኔ ላይ መስራት ያለብኝን ነገር ሰርቼ ጨርሼ ከዛ ወደ ልጅ መውለድ ቢሄድ ደስ ይለኛል እንዴት ታሳድጊያቸዋለሽ አሁን ሴት ልጅ ስትኖርሽ ወንድ ልጅ ስትኖርሽ አሁን አንቺ ከምታራምጂው ከዚህ ከጾታ እኩልነት ጋር ተያይዞ ወንዶች ልጆች ላይ ሴቶች ልጆች ላይ ምን ድሪም ታደርጊያለሽ ምን አይነት ልጆችን እንዴት አድርጊ ያሳድጋለሁ ትያለሽ በጣም ነው ጭንቀት የሚሆንብኝ ስለዚህ እንደውም አቮይድ አደርገዋለሁ ኤዱኬሽን ሲስተማችን ልክ ነው ያላስብም ለምሳሌ በአለም ላይ በትምህርት አንደኛ የሆነች ሀገር ፊንላንድ ነች የፊንላንድን ኤዱኬሽን ሲስተም ብታይ ህፃናት ከ1 ሰዓት እስከ 4 ሰዓት ነው ትምህርት ቤት የሚቆዩት like 4 hours ነው ትምህርት ቤት የሚቆዩት also ወረቀትና ደብተር አይደለም ይዘው የሚሄዱት ዌር ሃውሶች ናቸው ያሉት ሶ ዶሮ እርባታ አለ በግ እርባታ አለ እጅ ስራ አለ እንጨት ስራ አለ መዶሻ ምናምን አለ በየዌር ሃውሱ የተለያየ ፊልድ እንትን የሚያደርግ አለ እዛ ነው የሚለቀቁት ሶ ሄደው የፈለጉትን ስኪል ይማራሉ ነው ከዛ በኋላ ወደ ቤታቸው ሄደው እንዲጫወቱ ነው ኢቭን ሆምወርክ ራሱ አይሰጣቸውም የሆነ እድሜ እስኪደርሱ ማለት ነው ከ6ኛ ክፍል ከ7ኛ ክፍል በኋላ ነው ሆምወርክ የሚባለው ነገር ራሱ የሚኖረው ከዛ እስከ 4 ሰዓት የነበረው እስከ 6 ሰዓት የሚሄደው ማለት ነው ማት ስትሸራቸው ራሱ ቤት ሄዳቸው አጥኑ አይላቸው ሶ እነዚህ ሰዎች ሌላም ሀገር ሄደው ሰክሰስፉሊ ነው ስራ ላንድ የሚያደርጉት ቤተሰብ በመምራት በምን the happiest country ተብላለች አሁን ላይ ፊንላንድ ሶ ከዛ የተረዳሁት ነገር ምንድነው ልጆች መለቀቅ ነው ያለባቸው ዴስክ ላይና ደብተር ላይ ትምህርት ቤት ውለው መተው ከዛ ደግሞ ቁጭ ብለህ አጥና ምናምን እየተባሉ እንትን መባል ሳይሆን ተለቀው ራሳቸው ኢንተረስታቸውን ዲስከቨር አድርገው ከዛ እዛ ላይ ነው ሜንታሊቲያቸውን ዴቨሎፕ ማድረግ ያለብሽ ግን ያንን አፕላይ ለማድረግ ይመቻል ወይ ያለንበት ሲስተም ትልቅ ጥያቄ ይሆንብኛል ግን ብችል እኔ እንደዛ ባሳድጋቸው ደስ ይለኛል ስፔሻሊ ስኩሊንግ አሁን ብዙ እናቶች በጣም ትግስት ይፈልጋል በጣም ዲሲፕሊን ይፈልጋል ምክንያቱም አንቺም ስኬጁል መሆን አለብሽ አንቺ ስለሆንሽ የምታስተምራቸው ማለት ነው ሶ ያንን ትግስት ማን ነው የሚያስተምረኝ እኔ ናውን አዎ ያው ይባላል አይደለ ከልጅ ጋር ነው የሚሰጠው ይባላል ሶ እግዚአብሔር ከፈቀደ እንግዲህ
እንደሱ አይነት እናት ሆናለሁ ብዬ አስባለሁ። ከዚህ ከልጆች አስተዳደግ ጋር ብዙ ነገሩ ያው መሰረቱ ካስተዳደጋችን ካደግንበት ባህል ከዛ ነው የሚነሳው እና ቶሎ መቀየርም ያልተቻለው እንደዛ ይመስለኛል ውስጣችን ስላለና አሁን ልጆችሽ እንዴት ነው የምታሳድጊው ስልሽ አሁን ስለ ጾታቸው ከዚህ ከጥቃት ጋር ራስን ከመከላከል ጋር ከዛ አንፃር አሁን አንቺ ያደግሽበት የሴት የወንድ የሚባል ነገር አልነበረም ለምሳሌ አሁን እሱ ትልቁ መፍትሄው እሱ ነው አይደለ በቃ ልጆችን ስራ የምታሰሪ ከሆነ እኩል ታሰሪለሽ እንታጫዎችም ከሆነ ታጫዎቻለሽ እኩል የሴት እንደዚህ ነው የወንድ እንደዚህ ነው የሚል ሜንታሊቲ አይኖራቸውም ግን ትምህርት ቤት ሲሄዱ ሻንጉሊት አትሰጭ እንደዛ ከሆነ ሽጉጥ የሚባል ነገር አይደለም ጊፍት ሰው ሚዞ ሲመጣ ለወንዱ እንደዛ ነው ወይ መደብቅ ይመስለኛል ስፔሻሊ ሽጉጥ ከመጣ መደብቅ ይመስለኛል ቫዮለንስ እኮ ኢምቤድድ የሚሆነው በእንደዛ አይነት ወይ ነው አይደለ ይሄ ሽጉጥ አክሽን ሙቪ እንደዚህ ኢቭን ዋተር ጋን የሚባለው አለ ይሄ ውሃ የሚረጨው ምናምን የሚኖር አይመስለኝም እንደሱ አይነት ነገር የሚሰካኩ ነገሮች የሚቀጣጠሙ ነገሮች ፊደሎች ምናምን ከለሮች ምናምን ይኖራሉ ከዛ በተረፈ ግን አይዶ ነው ለጭንቅላታቸው ዕውቀት ፊድ የሚያደርግ ነገር ራስሽ ኩሬት አድርገሽ ገዝቶ ማምጣቱ የተሻለ ይመስለኛል በመጫወቻም ከዛ ደግሞ ከቤት ይወጣሉ በቃ ትልቁ ሐሳብ እሱ ነው ትልቁ ጭንቀት እሱ ነው ምክንያቱም no matter how careful you are ልጆች ኢንፍሉዌንስ ይደረጋሉ አብረውት የሚውሉት ልጅ አብረውት የሚውሉት አስተማሪ ምን አይነት ናቸው የሚለው ነገር በጣም ማተር ያደርጋል ግን የዴቲንግ ቲፕ ደግሞ ትሰጫለሽ እኔ የዴቲንግ ቲፕ አልለውም ዴቲንግ ቲፕ ነው በጣም እንጂ ለምን አንቺ የምትይዥው ወንድ ለልጆች አባት የሚሆነውን እንደዛ ነው የምትመርጪው ስለዚህ ቆም ብላ ለሷ ቦይፍሬንድ የሚሆን ወይ ደግሞ የወደፊት ባሌ ነው የሚለውን ብቻ ሳይሆን ፈርዘር እንድታስብ የሚያደርግ ከሆነ አዎ እኔ ማስበው ነው ባይ ዘ ዌይ አሁን እንዳልኩሽ ዴት ያረኩኝ ነው በጣም ወድጄዋለሁ ፊዚካል አትራክሽኑ አለ ደስ የሚል ሰው ነው very intelligent በቃ ራሱን የቻለ ለረጅም ጊዜ I think እኔ 33 አመቴ ነው እሱ 40 አመቱ ነው በጣም ደስተኛ ነው ያደረገኝ በቃ ሰው አገኘው ብዬ አስቤ ነበር ከዛ በኋላ ግን ይሄ አሁን ያልኩሽ ነገር ሞር ያወራን ስንሄድ ትንሽ ሴክሲዝም የሚባለው ነገር አለበት ላይክ ሴቶች እንዲህ መሆን አለባቸው ወንዶች እንደዚህ መሆን አለባቸው የሚለው አስተሳሰብ ማለት ነው እና ቻሌንጅ አታመቻምቺም ለፍቅር ስትይ እኮ አሁን ላይክ ማለት የመጀመሪያ እንትኔ እርምጃ የነበረው ዋክ ወይ ማድረግ ነው በቃ ዲል ብሬከር ነው ለኔ ሬድ ፍላግ ነው አዎ የሚገርምሽ ነገር እሱን ቪዲዮ ራሱ ፖስት ሳረግ እኔ ያሰብኩትን ነው ፖስት ያደረኩት ላይክ ለራሴ ያስበው ነው እሺ እኔ ቶለሬት ላደርገው እችላለሁ ሴት ልጅስ ነው አንቺ ሴት ነሽ ብሎ ሴት ልጃችንን ሌላ ትሪትመንት ወንድ ልጃችንን ሌላ ትሪትመንት እንትን የሚለው ከሆነ ያሰብኩት ፋሚሊ እንዳለ ገደል ገባ ማለት ነው እሱን ሳስብ ነው ባይ ዘ ዌይ እሱን ፖስት ያደረኩት እንደዚህ ዴቲንግ ቲፕ አልለውም ግን ለኔ የጠቀሙኝ ሐሳቦች ናቸው እንደዛ አሰብኩኝ ፖስት አደረኩት it's I don't know ለኔ የተሻለ እርምጃ እንደወስድ የተሻለ እንትን አሁን ለምሳሌ እኔ ቶክሲክ ኤክስ የለኝም ኤክስ የሚባል ነገር የለኝም ፍቅር ይዞኝ ለወንድ አልቅሽ አላቀም እውነት ግን የሆነ ጭንቅ ጥበብ ምናምን ብለሽ ቪዲዮ የሰራሽው ነው አይቻለሁ እኮ ካፕሽን ምናምን ብለሻል እንደዚህ ያስባለኝ ሰው የለም ነው እንዴ እሺ እኔ ደግሞ ማን ነው ምናምን እንደዚህ ያስባለኝ ሰው የለም ነው ካፕሽኑ እና እፈልገዋለሁ እኮ ያን ነገር ሳልፈልገው ቀርቻ አይደለም ግን እንዳልኩሽ ነው እነዚህ ዲል ብሬከሮች በጣም አቋም ሊኖረኝ ይገባል ብዬ ስላሰብኩኝ ስላየሁትም ነው ባይ ዘ ዌይ እነዚህ ነገሮች ኢግኖር አድርገው ትዳር ውስጥ የገቡ ሴቶች መጨረሻቸው ምንድነው የሆነው ተቀይረዋለሁ የሚባል ነገር የለም የ40 አመት ወንድ ልትቀይራችም የ30 አመት የ25 አመት ወንድ ልትቀይራችም በአሁን ሰዓት ላይ በዛ ላይ ደግሞ ወንዶች የራሳቸው የማደግ ፕሮሰስ አላቸው የራሳቸው
አንቺ እዚህ ጋር ምግብ ስለሰራሽለት ስለተንከባከብሽው እንደ እንቁላልሽ ስላደረግሽው ምናምን አይደለም ያንቺን ሀሳብ የሚቀበለው የራሱ ወይ አለው በኤክስፒሪየንስ ነው ብዙ ጊዜ የሚማሩት ነገሮች ከተፈጠሩ በኋላ ነው የሚገባቸው ያንን ደግሞ አንቺ እድሜሽን ፈጀሽ ማለት ነው አይደለ እንደዚህ በዛ መሃል አዎ አንቺ ለፍተሽ ኦኬ ይሄንን ነገር አልቀየርክም ስለዚህ በቃ እንለያይ እንጥፋታ ብለሽ ፍቅሩም ጠፍቶብሽ ሙቭ ኦን ካደረግሽ በኋላ አንቺ የጠየቅሽውን ነገር ለሌላ ሴት ያረግ ታየዋለሽ አንቺ ግን ቀልጠሻል እድሜሽን ጨርሰሻል መልክሽን ጨርሰሻል everything so I don't want to find myself in that position ስለዚህ በዛ መስማማት አለበት የተወሰነ መሰረት መኖር አለበት ብዬ አስባለሁ አሁን እንዳልኩሽ አልተስማማንም እዚህ ጉዳይ ላይ ስለዚህ አሁን ይሄን የሚያይሰው ለምን ይሄ ጉዳይ ይነሳል ቢልስ ፍቅር ብቻ አውርታችሁ ለምን አንዴ ፍቅር ቤት አይመሰርትም ፍቅር ብቻ ቤት አይመሰርትም እዚህ ዓለም ላይ ፍቅር ብቻ ቤት አይመሰርትም ፍቅር ብቻ ጥሩ እናት ጥሩ አባት አያደርግሽም ብዙ ነገር አለ እኔ ደግሞ ይሄ ለፍቅሩ ብቻ አይደለም ያንን ነገር መፈልገው የህይወት አጋር ነው እየፈለኩ ያለሁት ሶ ሲያመኝ እንከባከበኛል ወይ አርግጄ ምግብ መስራት ሲያቅተኝ ምግብ ሰርቶ ያበላኛል ወይ እኔ ለምወደው ሰው በጣም ምግብ መስራት እወዳለሁ ለጓደኞቼ ምግብ ሰርቻለሁ ለቤተሰቤ ለእናቴ እሰራለሁ ምግብ ለራሴ እሰራለሁ አሁን ባልባገባ በእርግጠኝነት አብዛኛው ጊዜ ምግብ የምሰራው እኔ ነኝ በእርግጠኝነት ቤቱን ማጸዳው ምናምን በአብዛኛው በቃ ማለት ያ ተፈጥሮ አለኝ አክቲቭ ኢንጆይ አደርጋለሁ የምወደውን ሰው መንከባከብ ምግብ ሰርቶ ለሱ ማቅረብ ምናምን ስለምወድ ማረጊያ አይቀርም ግን ሪል ላይፍ ፕሮብለምስ ሲመጣስ ሃኒሙን የጫጉላው ጊዜ ላይ የሁላ ነገር ይሆናል ሲሰለቸኝስ ሲደክመኝስ የሆነ ነገር ተፈጥሮ ፋይናንሻሊ ብንወድቅ እና ረዳት መቅጠር ማንችል አይነት ቤተሰብ ብንሆን ብቻዬን ልወጣ ነው ያንን የቤት ስራ no you have to be capable እኔ ሳረግዝ ልጅ ስወልድ ማን መጥቶ ነው ቤቱን ማኔጅ የሚያደርገው የሆነ ኖሃው ሊኖር ይገባል ብዬ አስባለሁ ሶ ግዴታ ነው ፍቅር ብቻ በቂ አይደለም ችሎታው ምንድነው you know ካልሲውን ማጠብ ይችላል ወይ ፓንቱን ማጠብ ይችላል ወይ ምን ለተጨማሪ ስራ ይሆንብኛል የበላበትን ሳህን ያጥባል ወይ ምክንያቱም ከልጆቼ ጋር ማሳድገው ባል አልፈልግም አይደል ደግሞ ለልጆቿ ኢቭን ሳይኮሎጂ ራሱ እኮ ይናገራል ለልጆቿ በጣም ጥሩ የምትሆን እናት የተፈቀረች እናት ነች ሶ ያፈቅረኛል ወይ ወድሻለሁ ምናምን ሳይሆን ምግብ ሰርታ ያበላኛል ወይ ሲደክመኝ ያግዘኛል ወይ ልክ ለሱ እንደምሆንለት ይሆንልኛል ወይ የሚለው ነገር ትልቅ መመለስ ያለበት ጥያቄ ነው ብዙ ጊዜ በዚህ በመሰሪያቸው ስራዎች ላይ ሴቶችን እንደ ሰው የሚያይ ማህበረሰብ መገንባት አለብን እስቲ እሱን ትንሽ ንገሪኝ እሱ እንደ ምሳሌ ልንገርሽ ቦታ የሚሰጣት ሴት እኛ ማህበረሰብ ላይ ወይ ሚስት ናት ወይ እናት ናት የሆነ ሰርቪስ እየሰጠች ነው ማለት ነው አይደለ ወይ ልጅ እያሳደገች ነው ወይ ባል እየተንከባከበች ነው ሶ ከወንድ ጋር ያለሽ ሪሌሽን ነው ቫልዩሽን የሚወስነው ማለት ነው ያ ማንነትሽን ሰውነትሽን ያጠፋዋል ስላላገባሽ ድምጽ የለሽም ማለት አይደለም ሰው አይደለሽም ማለት አይደለም ትልቁ ችግር ደግሞ ያ ነው ሴቶች ከህፃንነታቸው ጀምሮ ኦን አቨሬጅ ከ9 አመት ጀምሮ ሴክሹአላይዝ ይደረጋሉ ሚጣ ስታድጊ ልምጣ የሚባለውን አባባል ከሱ ጀምረሽ ብታይ ገና ሴት ልጅ መራመድ ስትጀምር ወደ ትምህርት ቤት ብቻዋን መሄድ ስትጀምር ጀምሮ ለወሲብ ነው የምትፈልገው ያ ምንድነው የሚነግርሽ ለዛ ነገር ብቻ የምትፈልግ ናት እንጂ ሰው አይደለችም በቃ የራሷ ማንነት የራሷ ህልም የራሷ ፍላጎት የራሷ ሰብአዊነት ከግምት አይገባም
ለዛ ነው እንደፈለገ አፉን የሚከፍትባት ማንም እየተነሳ ሶ ሴት ልጅ እንደ ሰው የሚያይ ማህበረሰብ መገንባት አለብን ስል that's what I mean ፍቃደኛ ነኝ ወይ ለዛ ኮምፕሊመንት ለምሳሌ ዛሬ አምሮብሻል የታቀኛለህ አታቀኝም እነሱ ኢንተራክት ሲደራረጉ ብትሰሚ አሁን ባንክ ውስጥ ምናምን ስክሪፕቶ ምናምን ለመቀባበል ራሱ ይቅርታ ስክሪፕቶ ይዘሃል ምናምን you know ፍቃድ ተጠይቆ ነው ኢንተራክት የሚያደርጉት እርስ በርስ ማለት ነው እኔ ጋር መጥቶ ግን አንዴ ላናግርሽ ብሎ ጠይቆ ማናገር ይከብደዋል ለምን መብት አለው በሱ ጭንቅላት እንደፈለገ እኔ ማናገር መብት አለው ይሄ ለማለፍ ምናምን ወገብሽ ነክታው ምናምን ወንድ ቢሆን ግን አያረጋው እኔ የቆምኩበት ቦታ ላይ ወንድ ቢሆን የወንዱን ወገብ እንደዚህ ነክቶ አያልፍም አይደለ ሴት ስለሆንኩ ግን መንካት ስለሚችል ነክቶኝ ያልፋል ለምሳሌ ሶ እነዚህ ትንሽ ነገሮች ከምን የመጡ ናቸው ብለሽ ብታስቢ እንደ ሰው ስለማያዩን ነው የራሳችን ፍቃድ መስጠት የምንችል ፍቃደኝነትም የሌለን ማናቀው ሰው እንዲነካን አንፈልግም አብዛኞቻችን አይደለ ምንድነው የሚሰማሽ የሆነ ስቅጥጥ ይልሻል አይደለ ኢቭን አስተያየት ራሱ አለ የሆነ አስተያየት ሲያዩሽ የሚያስጠላ አስተያየት አለ ሶ እነዛን ነገሮች ከግምት ውስጥ የማይገባው ሰው ናት የሚለው ነገር ስለሌለ ነው እርስ በርስ ግን ሰው እንደሆኑ ሪኮግናይዝ ስለሚደራረጉ ያ እኛ ላይ የሚያደርጉትን ነገር መቼም እርስ በርስ ሲደራረጉ አታይም እዚህ ከዛ ይጀምራል የሴቶችን ጥቃት መቅረፍ ከዛ ከትንሿ ነገር ይጀምራል ሊያናግረኝ ከፈለገ ፍቃዴን ይጠይቅ ፍቃደኛ ከሆንኩኝ ያናግረኝ ነው ኢቭን ለከፋን እኮ ከንተን የሚለዩ እሱና ኮምፕሊመንት ከሆነስ ጥሩ ለከፋ ምናምን ይሉኛል ጥሩ ለከፋ የሚባል ነገር የለም ታምሪያለሽ ለከፋ ነው ታምሪያለሽ ለከፋ ነው መስማት ፈልጋለሁ ያን ነገር ነው ከዛ ሰው ላልፈልግ ይችላል እኮ አይደለ ያ ግን እሱ ጭንቅላት ውስጥ የሚገባው መቼ ነው የራሷ ማንነት አላት ላትፈልግ ትችላለች ልትፈልግም ትችላለች ልጠይቃት የሚለውን ነገር ማመዛዘን የሚችለው እንደ ሰው ሪኮግናይዝ ያደርገኝ ነው እህቱ እንደሆንኩ አይደለም ሚስቱ እንደመሆን አይደለም ሴት ልጁ እንደመሆን አይደለም ወይ እናቱ እንደመሆን አይደለም ሴት ልጅ እኮ እናት ናት ሴት ልጅ እኮ እህት ናት ምናምን ኖ ሴት ልጅ ሰው ናት እዛ ጋር ነው አራት ነጥብ ማድረግ ያለብን ኢቭን ሴቶች ላይክ የሆነ ነገር በተፈጠረ ቁጥር ቪዲዮ ላይ ወጣው ሴት ልጅ እኮ እናት ናት በጣም ነው የሚያናደኝ ሴት ልጅ እናት ከመሆኗ በፊት ሰው ናት ልጅ ከመሆኗ በፊት ሰው ናት እህት ከመሆኗ በፊት ሰው ናት ሚስት ከመሆኗ በፊት ሰው ናት ያንን ሪኮግናይዝ ማድረግ ስላቃተን ነው የምንረግጣት ሶ that's what I mean like እንደ ሰው ሪኮግናይዝ መደረግ አለባት እንደ ሰው ሴትን ሪኮግናይዝ የሚያደርግ ማህበረሰብ መፍጠር አለብን አለበለዚያ ግን የ5 አመት ልጅ ህፃንም ሆነች የ80 አመት አዛውንትም ሆነች ሴትን ልጅ እናጠቃለን እንደፍራለን እንገላለን አሲድ እንደፋለን ስለዚህ መጀመሪያ ሴት ሰው መሆኗ ሪኮግናይዝ መደረግ አለበት በጣም ደስ ይላል አሁን የዚህ ለከፋን ነገር ስላነሳሽው ወንዱ ልጅ አሁን ሴቶች እየለከፉን ነው ይላሉ ወንዶችና በጣም ታምራለህ ዋው ምናምን ብለው ሲሄዱ እና ሴቷን ለምሳሌ ታምሪያለሽ ቢልሽ አሁን ዛሬ ለፖድካስቱ ዘንጠሽ ነው የመጣሽው ለምሳሌ ታምሪያለሽ ቢልሽ ምንድነው መልስ የምትሰጪው አሁን ይሄን እንደ ጥቃት ይምርሽ ነው ቴንክ ዩ አትዩ አይደለም የታቀኛለ በሉክሽ ብቻ ታምሪያለሽ ላለው ማለት ነው አዎ ኦኬ ወንድ እንደዛ ብለሽ አታቂ ታምራለህ በደንብ ላለው እሺ ማለት እሱ እንደዛ የታቀኛለሽ ማለት አለበት ወይስ ቴንክ ዩ ዝም ብዬ ተነስቼ አይደለማ መንገድ ላይ በርግጥ መንገድ ላይ ምናምን እንደዚህ አውት ኦፍ ማይ ዌይ ሲጀምር እንደዛ እንዳረግ እንኳን ያደረገኝ ውበት ወንድ ላይ አይቼ አላቅም ታይ ጆዲ ታይ አታይ ነው እሺ አለኮ የምታያቸው አሉ ግን ሄጄ ለማናገር ፍላጎት የጫረብኝ የለም ግን አሁን የሆነ እንትን ውስጥ ተግባብ መታው አናግሮሽም ሊሆን ይችላል እነሱ ኦኬ እሺ ላይክ እነሱ ራሳቸው መታው አናግሮኝ ነው እዛ ሌቭል ላይ ነው የደረስኩት you know like ታውቆሽ ሊሆን ይችላል ኦሬዲ ብቻ ኮንቨርሴሽኑ ስትራይክ ተደርጓል ሶ ኮምፕሊመንት ሰጫለሽ ኦሬዲ እየተነጋገርን ነው ስም ተለዋውጠናል ምናምን እንጂ ለማታቂው እንደዚህ ለምታዩ መንገድ ላይ ምናምን አይቼ ወንዶች እንደሚያደርጉት never ስለዚህ ታቀኛለህ ነው አዎ ዘንጠሻል አይ
ሲጀምር እኔ እንጃ ኢቭን እንደዛ ሲባሉ ራሱ ጥሩ ስሜት የሚሰማቸው ሴቶች በጣም ነው የሚገርመኝ። ምክንያቱም ከምን ተነስተው ነው ታምሪያለሽ የሚሉሽ ወንዶች? ምን እያሰቡ ነው at that moment አይደለ? እሱ ማተር ያደርጋል። ጄኒዊንሊ ንጹህ ሀሳብ ይዘው ነው እንደዛ እያሉ ያሉት? አታቂም እሱን that's what I mean when I say ታቀኛለህ ምናምን ውስጥ የምገባው አታቂው የሚያንን ሰው ሶ ምን እያሰበ ነው? አውቶማቲካሊ ጭንቅላቴ የሚሄደው ምንድነው ስለ ወሲብ ነው እያሰበ ያለው ይሄ ሰውዬ። you're being sexualized without your consent like አንቺ ፍቃደኛ ሳትሆኚ ሴክሹአላይዝ ነው እየተደረግሽ ያለሽው so it's not የሚያስደስተኝ ነገር አይደለም። እኔ እሱ ነገር ግን አንዴ ላናግርሽ ብሎ እንደ ሰው አናግሮኝ ዘዋል አክብሮት ሰጥቶኝ አንዴ ላናግርሽ የሆነ ነገር ልነግርሽ ፈልጌ ነበር ምናምን ብሎ አዎ እሺ አናግረኝ በጣም ታምሪያለሽ ቢለኝ አመሰግናለሁ በቃ። ምክንያቱም አንደኛ እንደ ሰው አይቶኛል፣ በቃ ሪስፔክት አድርጎኛል፣ አክብሮኛል። ፖላይት ነው that's a polite way of አይደለ? ስለዚህ ይሄ ምንም እንደለከፋም ላይ አልችልም፣ እንደመጥፎም ነገር ላይ አልችልም። ስለዚህ ውስጤም ደስተኛ ይሆናል፣ ደስ ይለኛል። ኦ የሆነ ሰው እኮ ዛሬ እንደዚህ ያለኝ ማላቀው ሰው ምናምን ብዬ ላወራ እችላለሁ። ግን ዝም ብሎ እንደ ይሄ ከብት ነው እኮ መንጋን ዝም ብሎ የሚንቀላቀለው አይደለ? እንዲሁ ሎጂክሊ ስታስቢ እኮ ቤት ውስጥ ዝም ብለሽ ስትገቢ ራሱ ምን ትባያለሽ እንዴ? እንደ ከብት ነው እንዴ ዝም ብለህ የምትቀላቀለው ምናምን ትባይ የለ? ሶ የማታውቂውን ሰው ዝም ብለሽ ሄደሽ ዘው ብለሽ ስለ ውበት ምናምን ማውራት ሴንስ የሚሰጥ ነገር እኮ አይደለም። you have to know that person አይደለ? you have to talk to that person and you have to know that if that person is okay with talking to you አለበለዚያ ግን ዝም ብለሽ ሄደሽ የምትጋጭ ከሆነ ከባድ ነው። መቼ ነው እንደዚህ ማሰብ የጀመርሽው? አሁን ከልጅነት ተማሪ ሆነን ኤሌመንተሪም ስንሄድ ሁሉ ሰው ለካፌ ነው መንገድ ላይና እንደ ኖርማል እያሰብን አሁን ሴቶቹ ለምን ደስ እንደሚላቸው ያልሽው ወይ ደግሞ እንደ ኖርማል ለምን ይቀበሉታል ያልሽው ያደግንበት የኖርንበት ሂደት ስለሆነ ነው። በቃ የሆነ ሰው ሲለክፍሽ ኦ ዛሬ ትኩረት አቴንሽን አገኘው አይነት ነው። በጣም ብዙ ሰው እንዴት ትዳሩላ ተመስርቷል እኮ በለከፋ ይልሻል። መቼ ነው ይሄ ነገር ይሆን? እውነቱን ለመናገር መቼ እንዲህ ማሰብ እንደጀመርኩኝ አላስታውስም። ግን አይ ዶንት ኖ በጣም ብዙ ሰው እንደዚህ ያስባል ብዬ ማሰብ ነበረ። ቲክቶክ ላይ ወጥቼ ኮንቨርሴሽኑን ስትራይክ ባደረኩኝ ሰዓት ነው ጥሩ ለከፋ እንዴ እንደዚህ ኮምፕሊመንት እየሰጡሽ ቢሆንስ ላይክ ጥሩ ነገር እየነገሩሽ ቢሆንስ ምናምን የሚባለው ነገር ሲመጣ ነው እንዴ ታስባላችሁ የሚለው ነገር። ኦልሶ አይ ቲንክ ስለ ኮንሰንት ስለ ፍቃደኝነት አዌር መሆን እሱ ትልቅ እንትን ነው። ፍቃደኝነት ምንድነው? ኮንሰንት ቤዝድ ብዙ ሰው በቃ ያካበዱ ነው። እንደውም ይሄ ፊሽካይ ድምጽ ያንን ነገር ይዛችሁም ስትመጡ በቃ ያካበዱ ነው። ለከፋን ደግሞ እንደ እንትን ቢግ ዲል አይተው ወንዱን እንዲ ለማድረግ እየተባለ ብዙ ደግሞ ራሱን የቻለ ነገር ይዞ መጥቶ ነበር። እንዴት ነው አሁን ለምሳሌ ወሲብ መፈጸምንና አስገድዶ መድፈር የሚለያቸው ምንድነው? አንደኛው ሴቷም ወንዱ ፍቃደኛ ሆነው ነው ያደረጉት። ይሄኛው ደግሞ ወይ ሴቷ ወይ ወንዱ ፍቃደኞች አይደለ? አስገድዶ መድፈር ሲሆን ወንዶችም ስለሚደፈሩ ማለት ነው። አስገድዶ መድፈር ሲሆን ፍቃደኝነት የሚባለው የለም። እሱን ነው አፕላይ የምታረጊው እዚህ ጋር መነጋገር ማውራት ራሱ ሁለት ሰዎች ኮምፕሊመንትም ተሰጣጡ፣ መንገድ ዳይሬክሽንም ተጠያየቁ፣ እንደዚህ አይንሽ ላይ የሆነ ነገር አለ ምናምንም ተባባሉ፣ ገንዘብ ስጪኝ የትራንስፖርት ታጣው ምንም ተባባሉ። እዚህ ጋር ኮንቨርሴሽን ይሆናል። እዚህ ጋር ደግሞ ለከፋ ይሆናል። ለከፋ የሚሆነው ኮንሰንት ከሌለ ነው፣ ፍቃደኝነት ከሌለ ነው። ፍቃደኝነት ካለ ግን በሁለት ሰዎች መካከል ውይይት ዲስከሽን ሆነ ማለት ነው አይደለ? ሶ ኮምፕሊመንት ሊያደርገኝም ሲመጣ በኮንቨርሴሽን ነው የምናደርገው ወይስ እየተለከፍኩ ነው የሚለውን ነገር የሚለይልኝ ያ ነው። ፍቃደኝነቴን መጀመሪያ ከጠየቀ እየተለከፍኩ ነው ብዬ አላስብም። ፍቃደኝነቴን ካልጠየቀኝ ግን ያ ሰው ውሻ ነው ለኔ እየተላከፈ ነው። ከዚህ ከሶሻል ሚዲያ ዘመን ጋር ጆርዲ የሴቶች ላይ የሚደርሰው ጥቃት እንግዲህ ጥቃት አይነቱ የተለያየ ነው። ቨርባል አለ፣ ቃላዊ የሆነው ጥቃት አለ፣ በተለያየ መልኩ የምናየውና ሶሻል ሚዲያው በጣም አሁን መጠቀም ከጀመረን በኋላ ምንድነው የምታየው ነገር? አባብሶታል ያለሽ ሰው መረጃ እንዲያገኝ አድርጎታል? መልኩን እየቀየረ ነው? ኦንላይን ጀንደር ቤዝድ ቫዮለንስ ተብሎ አሁን እንደ አዲስ ሪኮግናይዝ ተደርጓል።
ሴቶች ኦንላይን ፕላትፎርም ላይ በጣም አቢዩዝ እየተደረጉ ነው። ከሲምፕሊ ከሄት ቪዲዮዎች ይጀምራል ወይም ደግሞ ከሄት ኮሜንቶች ይጀምራል። ይሄ ኖርማሊ የማንኛውም ሴት ኮመንት ሴክሽን ስር ስትገቢ የምታያቸው ነገሮች ማለት ነው። መልኳን አታክ ያደርጋሉ፣ የሰውነቷን አቋም አታክ ያደርጋሉ። ምናልባት ባለትዳር አይደለችም ሶ ያንን ስታተስ ተጠቅመው አንቺ ጋለሞታ ቆሞ ጋር ምናምን ያሉ ሄት ኮሜንት ከዛ ደግሞ እሷ የሰራቻቸውን ቪዲዮዎች ተጠቅመው ይሄ በስመ ሚም ሄት ቪዲዮዎች የጥላቻ ቪዲዮዎች ይሰራሉ። ከዛ በተረፈ ደግሞ ስሚር ካምፔን ማለትም ስለሷ የውሸት ኢንፎርሜሽኖችን ያስተላልፋሉ። ከዛ ሲዘል ደግሞ ፐርሰናል ፕራይቬት የሆነ እንትኗን አድራሻዋን ሊሆን ይችላል፣ ስልክ ቁጥሯን ሊሆን ይችላል፣ በተለያየ አይነት መንገድ ያንን ያገኙትን ሶሻል ሚዲያ ላይ ያሰራጫሉ። ከዛ ባለፈ ደግሞ በዙሪያዋ ያሉ የምታምናቸው ሰዎች ጓደኞቿ ሊሆኑ ይችላሉ፣ ቦይፍሬንዶቿ ሊሆኑ ይችላሉ። በፍቅር ሰዓት ሼር ያደረጉትን ነገር ፎቶዎች፣ ቪዲዮዎች አሁን የወሲብ ፊልም የእንትና የወሲብ ፊልም የእንትና እሙሙ ምናምን እየተባለ ፖስት የሚደረገው እነዛ ሁላ ነገሮች ኦንላይን ጀንደር ቤዝድ ቫዮለንስ ውስጥ ገብተዋል። ዶክሲንግ፣ ሳይበር ቡሊንግ፣ ሪቬንጅ ፖርን የምንላቸው ነገሮች ማለት ነው። ሶ ቤዚክሊ መሬት ላይ የምናየው ጥቃት ሶሻል ሚዲያ ላይም በጣም ሲኒስተር በሆነ ወይ ሼፕ ይዟል ማለት ነው። የሆነ ሰሞን እንደውም ምን አድርገው ነበረ ላይቭ ላይ ወጥተው ፎቶ ፖስት ያደርጋሉ። ከዛ በቃ ስለሷ ስለ ፐርሰናል ህይወቷ የት እንደተማረች ምን ዩኒቨርሲቲ እንደተማረች አሁን ላይ የት ሰፈር እንደሆነ ስልኩ ቁጥሯን ምናምን ላይቭ ላይ ሼር ማድረግ የተለያዩ ሴቶችን እንደዛ ማድረግ ምናምን ድረስ ተሄዷል። እንቅስቃሴ አለ። ስፔሻሊ አሁን ኢትዮጵያ ላይ ሪሰርች እየተሰራ ነው። ኦንላይን ጀንደር ቤዝ ቫዮለንስ ምን ያክል ስር ሰዷል፣ ምንድነው መደረግ ያለበት? ስፔሻሊ ከሪቬንጅ ፖርን ጋር በተያያዘ ይሄ የራቁት ፎቶ ያለ ፍቃዷ መልቀቅ፣ የራቁት ቪዲዮዎችን ምናምን መልቀቅ እሱ በህግ አድሬስ እንዲደረግ የተለያዩ እንቅስቃሴዎች እየተደረገ ነው። ከመንግስት በኩል አይደለም፣ ከሌሎች አካላት ከሲቪል ሶሳይቲ ኦርጋናይዜሽኖች ጋር ማለት ነው። ግን ያ አሁን ላይ እንደውም ትልቅ የሚያስፈራው ነገር ኦንላይን ጀንደር ቤዝ ቫዮለንስ ነው። የሴቶች ህይወት በጣም እየተቀየረ ነው። ራሷን ያጠፋች ሴት አለች እንደዛ ስለተደረገች። ቦይፍሬንዷ ካሜራ አስቀምጦ እሷ ሳታክ ካሜራ አስቀምጦ ሴክስ ሲያደርጉ ቀርጾ ፖስት አድርጎባት ራሷን ያጠፋች ሴት አለች። በጣም ብዙ የሃይ ስኩል ተማሪዎች የ15 የ16 የ14 አመት ተማሪዎች ታርጌት ይደረጋሉ። ብዙም አያውቁም። ቦይፍሬንድ መያዝ እንደ እንትን ነው የሚታሰበው ትምህርት ቤት ውስጥ እንደ ፍሌክስ እንደ ጥሩ ነገር ነው የሚታሰበው እና ቦይፍሬንድ ይይዛሉ። እነዚህ ቦይፍሬንዶች ብዙ ጊዜ ወይ ዩኒቨርሲቲ ነው ያሉት፣ ትላልቅ ወንዶች ናቸው ታርጌት የሚያደርጓቸው። ሩቅ ነኝ ናፍቀሽኛል ፎቶ ላኪልኝ አትወጂኝም ማለት ነው ወይ ምናምን ተብለው ግሩም ይደረጋሉ፣ ፕሬዠር ይደረጋሉ፣ ፎርስ ይደረጋሉ፣ ኮርስ ይደረጋሉ። ከዛ ያው ለፍቅር ብላ ፎቶውን ትልካለች፣ ቪዲዮውን ትልካለች። አሁን ላይ በጣም ኦርጋናይዝድ የሆነ መረብ አለ፣ የንግድ መረብ። ይሄ የንግድ መረብ ምንድነው? የነዚህን ቲኔጅ ህፃናት ሰውነት ይሸጣል። ፎቶ ከ500 ብር ጀምሮ ቪዲዮ ካንድ እዚህ ሀገር ቴሌግራም ግሩፕ ክሬት አድርገው አሁን እንደውም ዌብሳይት ደግሞ ክሬት እየተደረገ ነው እና አካውንታቸው አለ። እነዚህ ሰዎች እንደዚህ የሚያረጉት ስማቸው አለ ምናምን፣ ግን ፖሊስ ጣቢያም ሄደሽ ፈቅ አይልም። ኬዙ በጣም ከባድ ሆኗል። ሶ የሆነ መንግስት ትኩረት ሰጥቶት እዚህ ላይ የሆነ እርምጃ እስኪወሰድ ድረስ ሴቶች በምንም ተአምር ፎቶ እንዳትልኩ፣ ቪዲዮ እንዳትልኩ። ሻወር ስትወስዱ ሽንት ቤት ስፔሻሊ ይሄ የግቢ ኪራይ ቤት ምናምን ከሆነ በጣም ተጠንቀቁ። እዛም ቪዲዮ ስልክ ያስቀምጡና የማይታይ ቦታ ስልክ ያስቀምጡና ሻወር ስትወስጂ ምናምን ቀርጸው ይለቁሻል። ሶ እንደዛ እየተደረገ ስለሆነ ስፔሻሊ ኪራይ ቤት ውስጥ የምትኖሩ ሴቶች ተጠንቀቁ ነው ምለው ለጊዜው።
መጠቀሚያ ሊያረጓቸው ፎቶሽን አውጣዋለሁ እየተባሉ ያልፈለጉትን ነገር የሚያደርጉም ሴቶች አሉ። እንደዛም ደግሞ ተደርጎ የሚሉትንም ገንዘብ ሰተሻቸው የሚሉትንም ነገር አድርገሽ የትም ነው ማደርሽው። ስቲል ያ ነገር እጃቸው ላይ እስካለ ድረስ የፈለጉትን ነገር ነው የሚያስደርጉሽ። ከ5 ወንድ ጋር እንድትተኛ የተደረገች የ14 አመት ልጅ አለች። 5 ወንድ ሬፕ አድርጓታል። ቦይፍሬንድ ነበር ነው የምትለው። 19 አመቱ ነው እሱ እና ከጓደኞቹ ጋር ሁሉ እንድትተኛ ነው ያረጋት። ለአባትሽ ልከዋለሁ እያለ ማለት ነው ፎቶውን። እና ተጠንቀቁ ነው የምለው። በጣም አሁን ትምህርት ቤት በሄድኩ ቁጥር የምናገረው ይሄንን ነው። አሁን ደግሞ የሶሻል ሚዲያ ዓለም ነው። ብዙ ሴቶች ከቤት መውጣት አይፈቀድላቸውም። ስለዚህ ኤክስኪዩዛቸው ነው ያንን ነው የሚጠቀሙት ወንዶቹ ራሱ። አላገኘሽም ገርልፍሬንድ ነሽ ግን አላገኘሽም፣ ገርልፍሬንድ ነሽ ግን እንደፈለኩኝ አላይሽም፣ እዚህ ፎቶ ላኪልኝ፣ ቪዲዮ ላኪልኝ፣ በዚህ እንኳን ካሽኝ ምናምን ፍቅርሽን አሳይኝ፣ አትወጂኝም እንዴ የሌሎቹ ወንዶች ገርልፍሬንዶች እኮ እንደዚህ ያደርጋሉ ምናምን ተብለው ፕሬዠር ነው የሚደረጉት። እነዚህ ሴቶች ደግሞ ከእናታቸው ጋር አያወሩም፣ ይፈራሉ። ከእህቶቻቸው ከታላላቆቻቸው ጋር አያወሩም። እርስ በርስ ነው የሚነጋገሩት። ላኪለት በቃ ችግር የለውም ምናምን እንዴ ቦይፍሬንድ ሻለ እንዴ ምናምን ይባባላሉ። ኧረ ምንም አያረግሽም ምናምን ይባባላሉ። the blind leading the blind ተያይዘው ገደል። እኛ ጋር ሲመጡ too late ምንም ማድረግ አንችልም። እኛም የሆነ መስመር ያለው ህግ እስከሌለ ድረስ ማለት ነው። የሆነ ሰው እንደውም እንዴ ህግ እኮ አለ፣ ብላክሜል ህግ አለው፣ ይሄ እንትን ያለ ፍቃድ የሰውን ፒክቸር እና የሰውን ቪዲዮ ፖስት ማድረግ ኢሊጋል ነው፣ ህግ አድሬስ ያደርገዋል ምናምን ይልሻል። ግን ፖሊስ ጣቢያ ሄደሽ ስትከሺ ምን አይነት ፊት ነው የምታየው፣ ምን አይነት ሪስፖንስ ነው ያለው ምናምን የሚለው ነገር በጣም ከባድ ነው። ኦልሶ እነዚህ ልጆች ደግሞ ቤተሰባቸው ጋር መሄድ አይችሉም። የ14 አመት ልጅ ሆነሽ ሄደሽ ብቻሽን መክሰስ አትችይም። ፋሚሊ መኖር አለበት፣ ጋርዲያን መኖር፣ ሌጋል ጋርዲያን፣ ህጋዊ የሚያሳድግሽ ሰው አብሮሽ መኖር አለበት። እነዛ ሰዎች እንዲያውቁ ደግሞ አይፈልጉም። ሶ በጣም ኮምፕሊኬትድ ነው ነገሩ። እንዲህ በቀላሉ እነዚህን ሰዎች እንትን የምትዩ ነገር አይደለም። ኦልሶ ደግሞ ስክሪን ሪኮርድ፣ ቪዲዮ ሪኮርድ፣ ስክሪንሾት ምናምን እንደ እንትን አይወሰድም ይባላል የሚባል ነገርም አለ። ወይም ከቴሌ ደብዳቤ ማምጣት አለብሽ የሚባል ነገር አለ። በጣም ፕሮሰስ አለው። በጣም ኮምፕሊኬትድ ነው። ስለዚህ እንዳልሽ የመጀመሪያው ነገር አለመላኩ ታዳጊዎች፣ ወጣቶች፣ ሌሎቹም ምን በእድሜም ከፍ ብሎ ይስተት ይሰራል እንዴ። ቅድም ያልሽ ባሏ የ20 አመት ባሏ እሷ ውጪ ስራ እየሰራች ቤተሰብ ታስተዳድራለች። ሶ ሎንግ ዲስታንስ ነው ትዳራቸው። ሞስትሊ መጀመሪያ አብረው ነበሩ፣ ከዛ ውጪ ሄደች እሷ። ያው ልካለት አይደለም፣ ይሄ ደግሞ እንደዚህ በዋትስአፕ እያወሩ ባልና ሚስት ናቸው። ኢንቲሜት የሆነ ነገር እሱን ስክሪን ሪኮርድ አድርጎ ከተፋቱ በኋላ እለቀዋለሁ ሶሻል ሚዲያ ላይ ገንዘብ ላኪ ብሎ ብላክሜል እያረጋት ነው። የ40 ምናምን አመት ሴት፣ ትልቅ ሴት ይው ከባድ ነው። እና ዋናው አለመላኩ ሆኖ ግን የህግ ተቋማት ጋር ስትሄጂ ጉዳዩን ኬዙን እንደሚይዘው ሰውም ይለያያል ጆርዲ። እና አሁን በእንዲህ አይነት ሁኔታ እየተቸገሩ ያሉ ሴቶችም ካሉ መሞከሩ ግን አሪፍ ነው። የህግ ተቋማት ጋር ሄዶ ክትትል ተደርጎ ግዴታም ነው ደግሞ እንደዚህ ብለሽ ላይክ ይሄንን እንደ ወንጀል ኮንሲደር የሚደረገው ራሱ ያኔ ነው። እንደ ሲሪየስ ኦኬ በቃ ይሄ የሆነ ሲስተም መዘርጋት አለበት ብሎ መንግስት ትኩረትም የሚሰጠው ሞር ሴቶች እየሄዱ ሪፖርት ሲያደርጉ ነው። መልስም ባናገኝ አይ ቲንክ ቢያንስ ካምፔን ራን ለማድረግ ቢያንስ የሆነ ተቃውሞ ለማሰማት ቤዝ ይሆነናል። በቃ ይሄን ያክል ሪፖርት፣ ይሄን ያክል ሴቶች ሪፖርት አድርገው እንደዚህ አይነት መልስ ተመለሰላቸው ለማለት ራሱ እንቸገራለን አሁን። ምክንያቱም ማንም ሄዶ ኢቭን ጥቃት ደርሶባት ራሱ ለመሄድ ፍቃደኛ ያልሆነች በጣም ብዙ ሴቶች አሉ። አይደለም ኦንላይን ይቀርና ማለት ነው። ስለዚህ እርምጃ ወሰዱ። ሄዶ ማማከሩ ጥሩ ነው። ቀጥሎ የሚመጣ ነው ውጤት ተገኘ አልተገኘ የሚለው ነገርና አሁን ደግሞ በጣም ሶሻል ሚዲያ ላይ እየተወራ ስለሆነ እየተናፈሰ ስለሆነ አይ ቲንክ አሁን ላይ የተሻለ ነገር ይኖራል ብዬ አስባለሁ። አዌር ይሆናሉ ብዬ አስባለሁ። ትክክል ነሽ ጆርዲ። እንደው ምኞትሽ ምንድነው? አሁን ከሴቶች ከህፃናት ጥቃት ጋር ላለፉት አመታት በተለይ በቲክቶክ በደንብ ስትሰሩ ነበረ። በግል ሴት ፓወር አለ። ምንድነው ይሄ እናንተ የምትሰሩት ስራ ለውጥ እንዲያመጣ ምን ትመኛለሽ አንቺ? አሁን
እና ቲክቶክ ላይ ይሄ ነገር ተስተካክሎ ምን በሰራሁት ያልሽ ከዚህ ውጪ ባወራሁት ያልሽ ይሄ ነገር መፍትሄ አግኝቶ እንደዛ የሚሆን ይመስልሻል? አሁን በእኛ እድሜ አይመስለኝም፣ በፍጹም አይመስለኝም። እንዳልኩሽ ነው የኔ ሜንታሊቲ ምንድነው? ማንም ሰው ዓለምን መቀየር አይችልም። እኔ ተነስቼ የኢትዮጵያን ማህበረሰብ ልቀይር አልችልም። ስፔሻሊ ደግሞ ባህሌን ሴቴን ነካሽብኝ ምናምን ብሎ የሚጮህ ስንት ህዝብ እያለ ማለት ነው። እናቶቻችን፣ እህቶቻችን፣ ሴት ልጆቻችን የነሱ ጉዳይ ሳያሳስበን ባህልና እሴት ነው የሚያሳስበን አሁን ላይ። ሶ ኩል ኢትስ ኦኬ፣ ችግር የለውም እሱ። ግን ራሴን ነው መለወጥ አለብኝ ብዬ የማስበው። አሁን ላይ የምፈልገው አይነት አስተሳሰብ ይዣለሁ ብዬ አስባለሁ እዚህ ጉዳይ ላይ። ቢያንስ ዝም ያልኩ ሴት አይደለሁም። ትግራይ ላይ፣ አማራ ክልል ላይ፣ ኦሮሚያ ክልል ላይ፣ አፋር ክልል ላይ እነዛ ሁላ ሴቶች እንደዛ ሲደፈሩ ሲገደሉ ምን ሲሆኑ ዝም አላልኩም። የበኩሌን የቻልኩትን አድርጌያለሁ። ኦልሶ አጠገብ ያሉ ሴቶች የሆነ ነገር ሲሆኑ ዝም አላልኩም። I think that's my biggest flex። በቃ ማለት እኔ ራሴን ለውጫለሁ እና ልጅ ሆኜ ጥቃት ቢደርስብኝ ሮጬ የሚሄድባትን ሴት ሆኛለሁ። ለኔ ያ በጣም ትልቅ ነገር ነው። ስለ ለውጥ እናውራ ከተባለ ግን እንደ ማህበረሰብ የእውነት የሴት ልጅ ነገር የሚያሳስበን ከሆነ የሄቨን ደም የሚቆጨን ከሆነ የሲምቦ ደም የሚቆጨን ከሆነ የአዶናይት ደም የሚቆጨን ከሆነ የመዓዛ የሃና ላንጋኖ የነዚህ ሁላ ህፃናት ሴቶች ደም የሚቆጨን ከሆነ እና የተሻለ እንደዚህ አይነት ዜናዎችን የማንሰማበት ኢትዮጵያን መፍጠር የምንፈልግ ከሆነ ኢትዮጵያ የሚያረጋት 3 ጉልቻዎች አሉ አይደለ? መንግስት፣ ህዝብ፣ ሃይማኖት። እነዚህ 3 ነገሮች ናቸው ኢትዮጵያን ያቆማት ብዬ የማስበው ማለት ነው። የተያያዘ ነው፣ ቼን ሪአክሽን ነው የሚኖረው። ወይ መንግስት ጋር ወይ ህዝብ ጋር ወይም ደግሞ ሃይማኖት ጋር የሆነ ነገር መለኮስ አለበት። እንደኔ ኢትዮጵያ የሃይማኖት ሀገር ናት። አብዛኞቻችን ወይ የኦርቶዶክስ ሃይማኖት ተከታይ ነን፣ ወይ የክርስትና ሃይማኖት ተከታይ ነን፣ ወይ የእስልምና ሃይማኖት ተከታይ ነን። በቤተ ክርስቲያን አስተምሮት በተቻለው አቅም ለመኖር የምንሞክር ህዝቦች ነን ብዬ አስባለሁ። ስለዚህ ትልቁ ቁልፍ ያለው ሃይማኖት መሪዎች ጋርና ሃይማኖት ተቋማት ጋር ነው። እዚህ ነገር ላይ አቋም ሊኖራቸው ይገባል። ትምህርት መሰጠት አለበት በየቤተ ክርስቲያኑ በየመስጊዱ። የሴቶች ጥቃት ሮንግ እንደሆነ እኛ አይደለንም ማውራት ያለብን። በቃ እኛማ ፌሚኒስቶች ነን፣ አፈንግጠናል፣ የባህልና የእሴት ጠላቶች ነን። እኛ እዚህ ጋር ምንም አንሰራም። እንደ ማህበረሰብ እንለወጥ ከተባለ ትልቁን ስራ መስራት ያለባቸው የሃይማኖት መሪዎችና የሃይማኖት ተቋማት ናቸው። ያኔ ህዝብ ይነሳል። ህዝብ ከተነሳ መንግስት አማራጭ አይኖረውም። ህጉን ያስተካክላል፣ የህግ ስርዓቱን ያስተካክላል፣ እዛ ስርዓት ላይ የሚሰሩ ሰዎችን ይመረምራል። እንዴት ነው የ5 ዓመት ጽኑ እስራት የሚሰጠው አንድን ሴት ደፍሮ ህይወቷን ያበላሸን ሰው? ህጉ እኮ አለ አስቀምጦልሻል በስነ ስርዓት። ግን የቤተሰብ መሪ ነው፣ ልጆች አሉት ምናምን። የሄቨንን የ7 ዓመት ህፃን ልጅ እንደዛ ደፍሮ አሸዋ ከቶ የገደለ ሰውዬ ልጅ አለው፣ ሚስት አለው፣ የቤተሰብ መሪ ነው ተብሎ 25 ዓመት በቂ አይደለም ብለን ስንጮህ ጭራሽ ወደ 21 ዓመት አስቀንሰውለታል። አስቢ፣ ይግባኝ ብላ እየጮኸች ነው አሁን እናትየው። ስለዚህ ህጉ ሳይኖር ቀርቶ ሳይሆን እዛ ጋር ውሳኔውን የሚወስኑ የህግ አካላት እነማን ናቸው ነው። ያንን ነገር ቆም ብለን ማሰብ አለብን፣ መጠየቅ አለብን። እንደውም የዚህ የፔጋፕ ሁሉ አለ በጾታና አንድ ወቅት ላይ ቢቢሲ ላይ የሚሰሩ ጋዜጠኞች ያው ጋዜጠኛ ስለሆንኩኝ ተመሳሳይ ስራ እየሰሩ ፔጋፑ በጣም ነው የደነቀኝና አንዳንዴ ተስፋ እንድትቆርጪ የሚያደርግ ላይ ግንዛቤ ያለው በምትዩም ዓለም ጭምር እንዲህ አይነት ነገሮች በጣም ሲስተማቲክ ሆነው አሁንም ድረስ ያሉ ናቸውና እንዳልሽው ተያይዞ መሄድ እጅ ለእጅ መያያዝ የሚያስፈልግበት ነገር ነው። መገለጫው የተለያየም ስለሆነ ማለት ነውና እንግዲህ ተስፋ እናደርጋለን
እንዳልሽው ሰውን ከመለወጥ ራስን መለወጥ ነው የሚቀድመውና ያንን እያደረግን ለለውጥ መስራት ነው። ጆርዲ ስትናደጂ ጥያቄን ስለጨረስኩ አጫጭር ጥያቄ ልጠይቅሽ ነው። ስትናደጂ ስትበሳጪ ምንድነው የምታደርጊው? ማለት ዲፔንድ ያደርጋል። አሁን ለምሳሌ መለወጥ የምችለው ነገር ከሆነ እስከ መጨረሻው ነው የምሄድበት። እልህ እያያዛለሁ እስከ መጨረሻው እሄዳለሁ። ከዛ መለወጥ የማልችለው ነገር ከሆነ አይ ቲንክ እተኛለሁ መሰለኝ። በእንቅልፍ ነው የምትይዘው? በእንቅልፍ ነው የማወጣው። ኩክ ምናምን አታደርጊም? እሱ ኢንጆይ የምታደርጊበት ነው? አዎ ኢንጆይ የማደርግበት ነው። ወይም ደግሞ የሆነ በቃ ከጨነቀኝ ምናምን ላደርግ እችላለሁ። የሆነ ሰርች የማላውቀውን ነገር ፈልጌ ምናምን ኤክስፐሪመንት አደርጋለሁ። ግን ተናድጄ ከሆነ ግን ትዕግስት አይኖረኝም። ሶ አይ ጀስት ዋንት ቱ ስሊፕ ኢት ኦፍ። መተኛት ነው የምፈልገው። መጽሐፍ ይዛለሁ፣ እንቅልፌ እስኪመጣ አነባለሁ፣ ከዛ ተኛለሁ። አለቅሳለሁ። ግን ማለቅስባቸው ሲቹዌሽኖች ሬር ናቸው በጣም። they're far ወይ በስማ ሰው ሳለቅስ እንዲያኝ አልፈልግም በፍጹም። በጣም ነው የሚያስጠላኝ። ካንቺ ትንካ ሽንፈትንም የሚያሳይ መሸነፍንም የሚያሳይ ነገር ከሱ ጋር ተያይዞብኝ ሳይሆን በቃ የሚገባቸው አይመስለኝም እንባይን ማየት እነዛ ሰዎች። ምክንያቱም እንባይን አይተው አይቀየሩም፣ አያዝኑልኝም፣ አይረዱኝም። እዚህ ማየት አለባቸው ብዬ አላስብም። ለብቻዬ ወይ እናቴ ጋር ወይ አያቴ ጋር አለቅሳለሁ። ደስ ይላል፣ ደስ ይላል። ምን አይነት ቀለም ነው የምትወጂው? አይ ቲንክ ብሉ። እንደዚህ ስካይ ብሉ ነው? ግን በጣም ደግሞ ከዛ ደግሞ የሆነ ሰዓት ደግሞ አለ በቃ የሆነ ሌላ ከለር ደግሞ ኦብሰስ ደሆናለሁ። ግን ሞስትሊ ብሉ። እሱን ተወጃለሽ። ደግሞ የእጅ ስራም ባለሙያ ነሽ። በቀደም ራሱ ስካርፍ ስትሰሪ እያየሁኝ። ማን ያስተማርሽ? አሁን አያቴና እናቶቼ ሁሉም እጅ ስራ ይችላሉ። አያቴ ኢቭን እንትን ጥጥ መፍተል ራሱ ይችል ነበረ። አሁን የጠፋብኝ። በደም ቀጭን እነሱ ቀጭን ይፈትላሉ። እንግዲህ ቀጭን ፈታይ ሙያን የሚያሳይ ነገር ነው። አያቴ ጥጥ መፍተል፣ ጥጥ እንደማረግ እንዝርት ሁሉ ነገር አሳይታኛለች። ግን ጠፍቶብኛል፣ እሱ ጠፍቶብኛል አልዋሽም። ግን እጅ ስራውን በጣም ስለምወደው ቀጥዬበታለሁ። እንደ ቢዝነስ መቀየር አትፈልጊም? ሁሌ አሁን ከቱርክ ሰዓት ቁጭ ልል ነው ምናምን አንዳንድ የሹራብ ወይ ዳንቴል ስራዎችን ሳይ በጣም ረቂቅ ዲዛይን አለ። አሁን በቀደም የሰራሽው ስካርፍ እንትኑም ይለያል። ክሩ ራሱ በጣም ነው የሚያምረው። እንጃ አስበዋለሁ። በጣም ብዙ ሰው ይለኛል። ግን ቁጭ ብዬ የምሰራውን አስባለሁ። ደግሞ ረጅም ሰዓት ኮንሴኪዩቲቭ ዴይስ ረጅም ሰዓት ቁጭ ማለት አልችልም፣ ይጨንቀኛል። አይ ዶንት ቲንክ ቢዝነስ ማድረግ የምችለው አይመስለኝም። ሰው መቅጠር አሁን እኛ ሀገር እንደውም የኔ ሬዲዮ ፕሮግራሜ ላይ አሁን እንደ ቴራፒ ሆኖ በፊት እንደ ሙያ ወይ ደግሞ ተጨማሪ ቢዝነስ ጄኔሬት የሚያደርግ ነበር እናቶች ቀደም ያሉ ሲሰሩት። አሁን ደግሞ እንደ ቴራፒም ሆኖ መጥቷል። አዎ በጣም ቴራፓቲክ ነው። በጣም ስትሰሪ ኦ ማይ ጋድ እኔ ጭንቅላቴ ጸጥ ነው የሚለው። በቃ ጸጥ I'm just counting። ምክንያቱም መቁጠር አለብሽ እንዳትሳሳቺ እንዳይጣመምብሽ ምናምን መቁጠር አለብሽ። ሲንግል ስቴጅ ደብል ስቴጅ ምናምን የሚባሉ ነገሮች ስላሉ አንዱ ቦታ ሲንግል ስቴጅ ሰርተሽ ቀጣዩን ደብል ካረክሹ የሆነ ቦታ ያብጥብሻል ምናምን። ሶ ፓተርኑን እንዲጠብቅ you have to keep count. When you keep count your mind is like on the number እጅሽ ላይ ነው የምታስገቢው ቀዳዳ ላይ ነው ምናምን። ሶ የሆነ ነገር ውስጥ ነው የምትገቢው እና it's very therapeutic። እና ምን እላለሁ ስልጠና የሚሰጥ ቢኖር እላለሁ። ለምን ኢንካም ጄኔሬትም ያደርጋል እንደ ቴራፒም ከሆነ አሪፍ አማራጭ ቀላል ነው። ደግሞ ወጪም ቆጣቢ ነው የሚሆነው። በጣም ኦልሶ ደግሞ ስራውን በጣም ደስ የሚል ነው። ላይክ ልክ ሰርተሽ ስትጨርሺ በጣም ደስ የሚል ስሜት አለው። ነው እስኪ ወደፊት እኔ it's just a side hobby ነገር ለኔ ኦልሶ ከአያቴ የሚወሰድኩት ነገር ስለሆነ ከሷ ጋር ኮኔክት የማደርግበት ነገር ነው። እንደዛ ነው ማየው። ሶ ከዛ የዘለለ እንትን ኖሮኝ አያውቅም። አሁን የጆሮሽ ራሱ እንደዛ ነው አይደለ? የእጅ ስራ ግን እኔ የሰራሁት አይደለም። ይሄ women own business ነው። ጀምራለሁ። አሁን ከእንትን ላይ ነው ከኤግዚቢሽን ላይ ነው የገዛሁት። የሴቶች ኦን የሚያደርጉት ቢዝነስ ኤግዚቢሽን ተዘጋጅቶ በጣም ቀጭን
እንትን ነች ክሩም ቀጭን ነው መስሪያውም በጣም ቀጭን ነው እና ልሰራው እችላለሁ ባይ ዘ ዌይ እኔ ስከርቡን ካየው በኋላ ምንም አያቅትሽም አሁን እኮ ባለሙያ የሆነች ሴት ቤት ሲኬድ ድሮ ቲቪ ራሱ በሚለብስበት አንዳንድ ቤት ሶፋ ልብስ ቴብል ወንበር ላይ ሁሉ ያደርጋሉ እኛ ቤት አልጋ ልብስ አለ ሹራቦች አሉ ህፃን ልጅ ሲወለድ ካልሲ ሹራብ ምናምን እኔ አሁን ብዙ ፎቶዎችን ብታይ ማቺንግ ካልሲ ሹራብ ጓንት ኮፍያ ምናምን እዛው ቤት ውስጥ የተሰራ ኪሎሽ ብቻ አይደለም ደግሞ ሹራብ ይሄ በሁለት መርፌ የሚሰራውንም ይሰራሉ እና እኔ እሱን አልችልም አሁን ለምሳሌ እናቴ ትችላለች እሱን የማይሰሩት ነገር የለም ነበረ አልጋ ልብስ ዞር ስትይ አልጋ ልብስ እሱ ነው ምናምን ፀሐይ ግባት ምናምን እሱ እንኳን የቅርብ ጊዜ ነው አይደል ፀሐይ ግባት የሚባለው ዲዛይን አይ በጣም ደስ ይላል ለምንድን ነው ምንም አይነት ፊልተር ማትጠቀሚው አሁን አንዱ ከሚመጣው ነገር ስለ ብጉር ብዙ አስተያየት ይሰጥሻል ብዙ ሰው ደግሞ ሶሻል ሚዲያ ላይ ሲቀርብ በቃ የመጨረሻ ሀሪፍ ሆኖ መታየት ነው የሚፈልገው ፊልተር ፊቱን ስሙዝ አድርጎ ምንም ሪንክሉን ደብቆ ምናምን ነው ለምንድን ነው ካለ ፊልተር ቪዲዮቹን የምትሰሪው እኔ እንጃ እንደዚህ አስቤበት ዲፕ ሚኒንግ ምናምን የለውም ግን ፊልተር የመጠቀም ፍላጎት ኖሮኝ አያውቅም ተጠቅመሽ ታውቂያለሽ በፊት ተጠቅሜ አውቃለሁ ግን ወይ የከለር ነው የሚሆነው ይሄ ላይክ ቀይ አርጌው ኦር ብላክ ኤንድ ዋይት ምናምን አርጌው እንደሱ አይነት ፊልተሮች ወይም ደግሞ ይሄ እነዚህ ፋኒ ፊልተሮች እንትን ምንድነው ካራክተር ያለው ኮንተንት ስሰራ እጠቀማለሁ ከዛ በተረፈ ግን ይሄ ፊት የሚያጸዳውን ምናምን እንደዚህ አስቤበት ተጠቅሜ በፊቱ ስልኬ ባይ ዲፎልት እንትን ነበረው ሶ ስትቀርጪ እንትን ያረግሻል ላይክ ቲክቶክ ራሱ እንደዛ ነገር አለው አጥፍቻው ነው እሱን የሆነ ስሙዝ የሚያረግ አለው ሴቲንግ እሱን አጥፍቻዋለሁ ግን I don't know I think I don't want to get used to another face ለምን እሱን የምጠይቅሽ ብዙ ሰው ራሱን ያለ መቀበል ነገር ሌላ ማንነትን አሁን ሶሻል ሚዲያና ሪል ያለው ላይፍ ሁለት ተከፋፈለ የተለያየ ነገር ሆኗልና ራሳችንን ያለብንን ነገር ነው ሁሉ ሰው ፐርፌክት አይደለም እና ያለንን ነገር ማቅረብ ላይ እጥረቶች ደግሞ አሉ ስለሱ እንድታወሪ ስለፈለኩኝ ነው I think authenticity በጣም ማተር ያደርጋል ብዬ አስባለሁ especially ደግሞ ከሴቶች ጋር ኮሙኒኬት ለማድረግ ከሆነ የፈለግሽው እንዴት ነው አሁን አንቺ ራስን ስለመውደድ ራስን ስለመቀበል ስለ ሰልፍ ኬር ምናምን የምታወሪው ራስሽን ሳትቀበይ አይደለ እኔ ደግሞ I worked too hard for this ስስቅ እንደዚህ ራሴን ከቨር አድርጌ የምስቅ ሰው ነበርኩኝ አዟፍ ምናምን እየተባልኩ ስለተሰደብኩ you know like ይሄ ፎቶ ራሱ ለመነሳት አይደለም እንደዚህ ቪዲዮ ራሴን ቀርጬ ፖስት ላደርግ ይቅርና የቤተሰብ ፎቶ ምናምን ሲኖር ራሱ ምሸሽ አይነት ሰው ነበርኩኝ to that point ቡሊ ተደርጊያለሁ ከዛ በኋላ ራሴን መውደድ ላይ በጣም ሰርቻለሁ ብዬ አስባለሁ መልኬን መውደድ ላይ ማንነቴን አክሰፕት ማድረግ ላይ እና ከዛ at some point naturally ነው የሚመጣልኝ so I don't use filter right ለዛ ነው like ይሄ ዲፕ የሆነ ፕሮሰስ የሆነ ማስተላለፍ የምፈልገው ሜሴጅ ኖሮ ምናምን ሳይሆን ራሴን አክሰፕት ማድረግ ራሴን መውደድ ናቹራል ስለሆነ ሌላ ኤክስትራ ነገር አያስፈልገኝም ብዬ ስለማስብ ይመስለኛል ፊልተር ማለት ተጠቀመው እና I think that's very important እነዚህ ፊልተሮች even ሜካፕ ራሱ ቢጠነቀቁ ደስ ይለኛል ሜካፕ የሚጠቀሙ ሴቶች ምክንያቱም ብዙ ጊዜ የሜካፕን እንትን ስታይ ምንድነው አፍንጫን እንደዚህ እንትን ማድረግ ይሄንን እንደዚህ ማድረግ ምናምን that's Eurocentric beauty standards የሀበሻ መልክ አይደለም ሀበሻ እንዲ ያለ አፍንጫ የለውም እንደዚህ እዚህ ጋር እንዲ ሾል የሆነ ጉንጭ የለውም we have to know ምን ተደርጎብን ነው ያ ነገር ያስፈልገን አርቲስቲክ ከሆነ ፋይን ግን የእውነት አርቲስቲክ ነው ወይ የእውነት እነዚህ ሁላ ሴቶች ሜካፕ እየተሰሩ ሶሻል ሚዲያ ላይ የሚወጡት ፊልተር እየተጠቀሙ ሶሻል ሚዲያ ላይ የሚወጡት የእውነት አርቲስቲክ ሜጀሩን ፈልገውት ነው ወይስ ቢዩቲ ኢሮሴንትሪክ የሆነውን ቢዩቲ ስታንዳርድ ነጮች አናታችን ላይ የጫኑትን የውበት ስታንዳርድ አክሰፕት አድርገውት ነው
I think that's very important ምክንያቱም ሶሻል ሚዲያ ላይ ፑሽ የምናደርጋቸው ፌመስ የምናደርጋቸው ሴቶች ቀይ ናቸው አይደለ ቀይ ነጭ የምትመስል ሴት ነች ብዙ ጊዜ በጣም ብዙ ሴቶችን ኤክስክሉድ እያደረግን ነው ኢትዮጵያዊነትን ኤክስክሉድ እያደረግን ነው ከቢዩቲ ስታንዳርዳችን ከዛ ደግሞ ውጭ ሀገር ስትሄጂ ደግሞ ወይም ደግሞ የውጭ ዜጎች መተው እዚህ ሀገር ስለ ኢትዮጵያ ሴቶች የሚያወሩትን ደግሞ ስትሰሚ ደግሞ ኢትስ አሜዚንግ ኦተንቲክ የሆነ ውበታችንን ነው እነሱ ደግሞ የሚያደንቁልን ጥቁረታችንን ይፈልጉታል ፀሐይ ለፀሐይ መተው ሰንስክሪን ሳይቀቡ የሚንከራተቱት እንደኛ አይነት የስኪን ቶን ይዘው ወደ ሀገራቸው ለመሄድ ነው ለምሳሌ they want to tan their skin so that they can look Ethiopian so what are you doing እነሱ አንቺን ለመምሰል እየተጋጋጡ አንቺ ደግሞ በሜካፕ በፌክ ነገር እነሱ ለመምሰል መጋጋጥሽ ትልቅ የዚህ ቢዩቲ ስታንዳርድ ላይ ራሱ አሁን ታዳጊዎችም አሉ ይሄን ቲክቶክ የሚያዩና አሁን ብጉር ካለብሽ ብቁ አይደለሽም ከሰውነት ክብደት ከሰውነት ቅርጽ ጋር ተያይዞ አሁን በጣም ኢንፍሉዌንሻል የሆኑ ሴቶችን ስትመለከች በጣም እኮ የሚያማምሩ በቃ ምንም ነገር የሌለባቸው ናቸውና አንቺን እዛ ቦታ ላይ ስትሄጂ በተለይ ያልበሰሉ ተጽዕኖ ማሳደሩ አይቀርም እሱን ነገር ያለው ሁሉ ጊዜና የሆነ የቢዩቲ ስታንዳርድ በሆነ ነገር ውስጥ I hope so አሁን እንደዛ አስቤው አይደለም ግን እንደዛ አይነት ኮላተራል ዳሜጅ ካለው ደግሞ በጣም ቆንጆ ነው ሴቶች በራሳቸው እንዲተማመኑ የሚያደርግ ከሆነ ያንን ነገር ማድረግ በጣም በጣም አሜዚንግ ይሆናል አሁን ለምሳሌ ዮኪን አንድ ከማደንቅላት ነገር አንዱ you know like ይሄ ፋት ሼሚንግ አለኛ ሀገር አይደለ ኢቭን አራስ ቪዲዮ ከሰራሽ በኋላ ነው ያዩዋት ነው ራሴ እሷ አሁን በጣም she's amazing ብዙ ጊዜ body positivity ነው ፕሪች የምታደርገውና any size is beautiful የሚለው ሜንታሊቲ ያስፈልገናል any skin tone is beautiful የሚለው ሜንታሊቲ ያስፈልገናል ብጉር ተፈጥሮ ነው እኔ በጣም ወስላለኝ ነው ምንም እንከን ኖሮኝ አይደለም እንደውም አመዳም ሰዎች ሉዝ ያረጉት ነገር ነው እኔ ማገኘው አንዳንዴ ከእጅ አመዳም ሲሆን ከፊቴ ላይ እንደዚህ ገጠር ኦይሊ ነው ስኪን በጣም ኦይሊ ነው እሱ ደግሞ ለአክኒ እንትን አለው and that is okay perfectionism የምናሳድድ ሰዎች ከሆነ ማንነታችንን ሉዝ እናደርጋለን even on a personality level አይደለ ደስታ እናጣለን ራስን መቀበል አንቺ መቼም ሃፒ አትሆኝ መቼም ደስተኛ አትሆኝ መቼም even ያልሻቸው ነገር አሁን እኮ ፕላስቲክ ሰርጀሪ እኮ እዛ ሌቭል ላይ እየደረሰው እኮ ለዛ ነው መጀመሪያ በከንፈር ይጀምራሉ ከዛ ሪንክል በማጥፋት ይቀጥላሉ እያሉ አሁን የሆነ እድሜ ላይ ሁሉም አንድ አይነት ናቸው በቃ መልካቸው የሆነ እንዲህ የተለጠጠ መልክ ነው ይዘው የምታየው እዛ ፖይንት ላይ እየደረሱት ትንሽ እቺን ባስተካክል በሚለው ነውና I mean do your best to look good ከዛ በተረፈ ግን ተፈጥሮን መቀየር አይቻልም ያንን አክሴፕት ማድረግ እና ራስን መውደድ ያ መቀየር የሚችለው ደግሞ አምሮ ላይ ብቃታችን ላይ መወዳደር የሚያስችለን እሱ ነው ሁሌ ነው ሬዲዮ ፕሮግራም ላይ የምለው ያ ነው በተፈጥሮ የተሰጠን ነገር ነው እሱን መቀበል ራስን መውደድ ያስፈልጋል የሚያወዳድረን አሁንና ጆርዲን ብቃታችን እኮ ነው በንባብ ያገኘሽው በትምርት ያዳበርሽው በቃ እዛ ላይ ካልሰራሁኝ also ደግሞ ሁላችንም አንድ አይነት መልክ ቢኖረን አስቢ ሁላችንም አንድ አይነት መልክ ቢኖረን ምንም እኮ እንትን አይልም አይደለ so even ልዩነታችን ራሱ ውበት ነው ብያስባለሁ ጥቁር ቆዳን በጣም ውበት እንዲኖረው ያደረገው ነጭ ቆዳ መኖሩ ነው ነጭ ቆዳን በጣም ቆንጆ ያደረገው ጥቁር ቆዳ መኖሩ ነው like the contrast is beauty itself I think እሱን accept ማድረግና እኔ ደግሞ like የቱ ጋር ነኝ ያለሁት ማለት ከዛ እዛ ጋር accept ማድረግ ይሄ the grass is not greener on the other side እኛ ቀይ መሆን የምንፈልገውን ያክል እንደ ነጮቹ መሆን ጸጉራችንን ማለስለስ ማርዘም ምናምን የምንፈልገውን ያክል እነሱ ከርሊ ሄል ይፈልጋሉ ጥቁር ቆዳ ይፈልጋሉ ፀሐይ ላይ ሲወጡ ቲማቲም ነው የሚመስሉት they hate that part about themselves ያንን ይጠሉታል so አንኮ በእንትን መልክም አምጥተዋል ታን የሚያረግ ነገር ተቀባብተው ምናምን ነው የሚሄዱት እንትን አለ ኮንቴነር ሄደሽ እንደዚህ ትተኛለሽ ራቁትሽን literally የዩቪ ሬይ ነው ቆዳሽ ላይ እንትን የሚያረገው ታን እንዲሆን ማለት ነው የማያረጉት ነገር የለም identify as black ማለቱላ ጀምረዋል so it's not
ራሳችሁን ተቀበሉ ነው ዋናው ራሳችንን ነጥቡ። እንቀበል፣ ስፔሻሊ እንደ አፍሪካውያን ራሳችንን እንቀበል። ሌላ መጨመር የምትፈልጊው ነገር ካለ እኔ ያልጠየቅኩሽ ጆርጅ? አይ ቲንክ ሁሉን ነገር ኤግዛስት ያደረግን ይመስለኛል። በቃ ቅድም ያልኩት ስፔሻሊ የሶስቱ ምሰሶዎች የማህበረሰብ፣ መንግስት፣ ህዝብ፣ የሃይማኖት ተቋማት አሁን ላይ ስፔሻሊ በጣም ማሰብ አለባቸው እዚህ ጉዳይ ላይ። በጣም ህፃናት ነው ታርጌት እየተደረጉ ያሉት። ኢትስ ላይክ ሴት ልጅ መውለድ እስከሚያስፈራ ድረስ በአሁኑ ሰዓት። ስለዚህ ምን እስኪሆን ነው እየተጠበቀ ያለው? ራሳችሁን ጠይቁ። ቴንክ ዩ ጆርዲ ስለመጣሽ በጣም ነው የማመሰግነው። ደስ የሚል ጭውውት ነው ያደረግነው። ፖድካስቱን ያዩ ሰዎችም ጆርዲን ምናልባት በትንሹም ቢሆን ሌላ ገጿን በተለይ የቲክቶክ ላይ ብዙ ነው የምትባየው ወይ የምትባሉት ከዚህ ከሴታ ሴት ሙቭመንት ጋርም ተያይዞና እሱንም ሲንግል ማም የምታበረታቱ ሲንግል ማም እንደምናበረታታ አለና አንዳንዴ ሚስ አንደርስታንዲንግም ይኖራል። ቀደም ሲል ካነሳ ነው ወንዶችን ያገለለ ነው ከሚባለው ጋርም ሊያያዝ ይችላል። ለማንኛውም ጥሩ ነገር እንዳገኛችሁበት ተስፋ አደርጋለሁ። ጆርዲ በጣም አመሰግናለሁ። ቴንክ ዩ ኤልሲ ስለጠራሽኝ በጣም አመሰግናለሁ። ከዮርዳኖስ በዛብህ ጋር ባደረግነው ውይይት ጠቃሚ ነጥቦች እንዳገኛችሁ ተስፋ አደርጋለሁ። በቀጣዩ በሌላ የስለኛ ፖድካስት እንግዳችን እጠብቃችኋለሁ። መልካም ጊዜ